ግን መብራት ኃይል ውስጥ እድል ማግኘት በዛ ጊዜ እኮ በጣም ከባድ ነው። ኳስ ተጫዋች ላክልኝ ስልክ ነው ረበኑን ትልክልኛለህ ብሎ ይሄ ዛሬ የምናየው ደጋፊ በብዛት የመጣው በስዩም አባተ ስራ ነው ይባላል። የ10,000 ብር ፊርማ ክፍያ ሰጠኝ። የሻይ ማሽን የገዛሁበትና ከህልፈቱ በፊትም ከኔ ጋር ቆይታ አድርገናልና እኔ ለመጀመሪያ ጊዜ በእንደዚህ አይነት ደረጃ የተማርኩት ከስዩም አባተ ነው። ኢትዮጵያ ቡና እስከ 2003 ለምንድን ነው ዋንጫ ላገኘው? እኛ የራሳችን የቡና የውስጥ ችግር ሊሆን ይችላል። ማን ነው ግን ጥላችሁ ውጡ ባዩ? ያ ጨዋታ ለጊዮርጊስ መሰጠቱ ፌር ነው ብዬ አላስብም። የሱ ክብር ከክለብ ክብር ግን አይበልጥ። በቃ ቲም ውስጥ እኔ ነኝ አንደኛ ሚል ተጫዋቾች ከበዙ ብጥብጥ ነው የሚለው ቲም። በጣም ያው የኢትዮጵያ ቡና ደጋፊ በአንድ በኩል እኔ በጣም የሚገርመኝ ቡድኑ ዋንጫም እያጣ ከሜዳ አይጠፋም። ስቴዲየሙ ሞልቶ በስክሪን መስቀል አደባባይ እግር ኳስ መታየት የጀመረው በቡና ነው። አንድ ሳምንት ሚዲያ ሁሉ የሚያወራው ስለ ኢትዮጵያ ቡና ነው። ቱታው እንደ ዋንጫ ነበር። እንደዚህ የዘንድሮ ዋንጫ እንበላለን እንዳነሳለን ብዬተናል። አንገተ ስር ደግሞ የሚያነፈንፍ አለ። በቃ ደባረለ ጊዮርጊስ 10 ምናምን ጊዜ ስለበላ እንዲህ አይነት ስሜት ላይፈጠር ይችላል። ልደታ ቤተክርስቲያን በቡና ደጋፊዎች ሞልቶ እንደነበር እግር ኳሱ የዓለም ፉትቦል የደረሰበት ገና ለመድረስ ገና ዳዴ እያልክ እንደሆነ ይተረዳል። አሁን ለምሳሌ ጊዮርጊስና የቡና ደጋፊ ማያሰም ሲባባል ጫማ ካረገው በላይ የኔ እግር ጠንካራ ነበር። ዋና አሰልጣኝ ሆነ ኢትዮጵያ ቡናን የምታሰለጥንበት ዘመን ይመጣል ብለህ ትገምታለህ? አንዴ እንኳን ኪሴ አልገባው አንድ ጊዜ አልገባው አረ ፍቃድ ብልኝ ሰላም ጤና ይስጥልን። በመላው ዓለም የምትገኙ የካስትሮ ቲዩብ ተከታታዮች እንዴት አላችሁ? በዚህ ሰዓት ሁልጊዜም ጠብቃችሁ ስለምትከታተሉን ከልብ እናመሰግናለን። ካስትሮ ቲዩብ ከአትላንታ በመላው ዓለም ላላችሁ ኢትዮጵያውያን ትውልደ ኢትዮጵያውያን ሁሉ በተለያዩ መልኩ ተደራሽ መሆኑን ስናበስር ታላቅ ደስታ ይሰማናል። ይህንን የካስትሮ ቲዩብ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። ስፖርት፣ ኪነ ጥበብ፣ ማህበራዊ ጉዳዮች የኛ የትኩረት አቅጣጫዎቻችን ናቸው። ዛሬ ትልቅ እንግዳ ይዤ መጥቻለሁ። ጸባይ ሰናይ፣ ስመ መልካም ነው። በኢትዮጵያ እግር ኳስ ከተማሩ ከተመራመሩ አሁንም እየተማሩና በእውቀት የደረጀ አቅማቸውን ለሌሎች ከሚያሰርጹ እግር ኳስ ሙያተኞች መካከል አንዱና ተጠቃሹ ነው። በተለይ ደግሞ በኢትዮጵያ ቡና ደጋፊዎች ልብ ውስጥ ታትሞ የኖረ ዛሬም ድረስ በክብር የሚነሳ ስም ያለው ስመ መልካም ተጫዋች እድሉ ደረጀ ዛሬ ወደ አትላንታ የዓለም ዋንጫን ለማየት በመጣበት አጋጣሚ አገኘሁትና እንግዲህ አድርጌ ጋብዣለሁ። ድንቅ ጊዜ እናሳልፋለን። አብራችሁን ስላላችሁ ከልብ አመሰግናለሁ። ካስትሮ ቲዩብ ላይክ፣ ሼር፣ ሰብስክራይብ ይደረግ። አብረን እንቆይ። እድሉ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነው? ሁሉ ሰላም? ሰላም ዛሬ መስከረም አገር ቤት ቁጭ ብለን ለማውራት እድል አግኝተን አናውቅም። በሰው ሀገር ተገናኘን። አጋጣሚ ነው። ጥሩ ነው። አትላንታ እንዴት አገኛት? አትላንታ ያው ከመጣሁ ጥቂት ጊዜ ነው። ያው የደቡብ አፍሪካና የቼክን ጨዋታ አይቻለሁ እና ስቴዲየም ውስጥ ያለው ነገር በተቀላላ ድባቡ ምኑ ሁሉ ነገሩ የስቴዲየሙ አሰራር አጠቃላይ ያለው የዓለም ዋንጫ ሁኔታ አይምሮ ላይ የሚያስቀምጥብ ነገር አለ። እንደ ሀገር ደግሞ በእንደዚህ አይነት መድረኮች መሳተፍ ብንችል ብለው የምታስባቸው ነገሮች አይምሮ ላይ የሚቀመጡ ነገሮች ይኖራሉና ቁጭት ውስጥ ይከታል። በጣም ደሞም አሁን የአፍሪካ የዓለም ዋንጫ የአፍሪካ ሀገሮች በጣም ከፍተኛ ቁጥራቸው እየበዛ ስለሆነ ከ10 በላይ ሀገሮች ስለሚሳተፉ
የማለፍ ቻንሱ እንደበፊቱ ጠባብ ነው ብዬ አላስብም እና የአጋጣሚ ምናልባት ለኔ ትልቅ ጭንቅላቴ ውስጥ ብዙ ነገር እንዳስቀምጥ እድል ሰጥቶኛል። መርሴዲስ ቤንዝ ስታዲየም በጣም ትልቁ በአሜሪካ ካሉ ታላላቅ ስታዲየሞች መካከል አንዱ ነው። የአሜሪካን ትልልቅ ጨዋታዎች ጨምሮ የተለያዩ እነ ማንቸስተር ዩናይትድ በቅርብ ቀን አርሰናል ሌሎቹም የተጫወቱበት ሜዳ ነውና ዓለም ላይ የተለያዩ ስታዲየሞችን አይተ ሊሆን ይችላል። በአሁኑ የዓለም ዋንጫን ለማየት አትላንታ ላይ መርሴዲስ ቤንዝ ስታዲየም ገና ስትገባ ምንድነው የተሰማህና ያስተዋልከው ነገር? የመጀመሪያው ነገር ያው የዛ ጋራ ያሉት የሚያስተባብሩት አጠቃላይ ቮለንተሪዎቹ እዛ ላይ ስራውን የሚሰሩት በጠቅላላ ያላቸው የሆስፒታሊቲ በጣም ከበር ጀምሮ ነው ሁሉን ነገር አንተን ሄልፕ ለማድረግ አድራሻ ምን የሚጠቁሙ ጌቶቹን ሁሉ የሚያሳዩ ሁሉ በጠቅላላ እሱ የሆነ የሚፈጥርብህ ነገር አለ ሆስፒታሊቲው። ከዛ ውጪ ግን እኔ ያሳደረብኝ ነገር ኃይሌ ገብረስላሴ በአንድ ጊዜ ኢንተርቪው ሲደረግ የምሩጽ ይፍጠርን በሞስኮ ኦሎምፒክ ሰምቼ ስሰማ በሬዲዮ ከዛ በኋላ ውስጤ ያደረብኝ ሩጫ እንደዚሁ ሀገሬን ለማስጠራት የሚል ነገር ተናግሮ ነበር እና እኔ አሁን የደቡብ አፍሪካ ቼክ ሲጫወቱ የሀገራቱ መዝሙር ሲዘመር እንደውም በተለየ ሁኔታ ማኩዌና የደቡብ አፍሪካው 4 ቁጥር ፔናልቲውን ያገባው እሱ ሲያነባ ነበር እዛ ሀገሩ ባንዲራ በሚዘመርበት ሰዓት ላይና አንዳንድ ነገሮች ይቀመጡብሃል የሆነ የራስ ውስጥ የምትፈልጋቸው ነገሮች ማለት ዝም ብለህ ተነስተህ ብቻ የሆነ ቪዛ ስላገኘ ብቻ አይደለም ያ ራሱ ለማየት ራሱ የሆነ ነገር ፍላጎት የምታመጣው ያ ውስጥ ያለ ስሜት ስላለ ነውና ሀገሬን በናሽናል ቲም ደረጃ ሀገሬን ይዤ በኮቺንግ እንዲህ አይነት ማስተራባቸው ቃኖች ይመጣሉ ብዬ አስባለሁ እና ያ ነገር ጭንቅላቴ ላይ ተቀምጧል ብዬ አስባለሁ። ግን አጠቃላይ ያለው አትሞስፌር በቃ ሁሉ ነገሩ ድባቡ ሁሉ ነገሩ የሚጋብዝ ነገር ነው። በቃ አይምሮ ላይ የማይጠፋ ነገር ነው። በጣም ደስ ይላል። እንግዲህ ጥሩ ነገር ይዘህ እንደምትመለስና አሁን ደግሞ ያሰለጥንካቸው ባሉ ልጆች ላይ አንተ ራሱ የምታሰርጸው መልካም መንፈስ እንደሚኖር ተነሳሽነት እንዲኖራቸው ዓለም ዋንጫ ላይ ያየኸው ነገር እነሱ ላይ በማሳደር ረገድ ብዙ ስራ እንደምትሰራ ብዙ የቤት ስራ ይዘህ እንደምትሄድ ተማመናለሁ። እስኪ ልመለስ። በኢትዮጵያ እግር ኳስ እውቀት ቀመስ ከሆኑ ተጫዋቾችና አሰልጣኞች መሃል እድሉ ደረጀ የተባለ ብዙ ጊዜ ይነሳል። ይሄ ለኢትዮጵያ እግር ኳስ እንደው ብርቅ ከሚባሉ ዜናዎች አንዱ ሊሆን ይችላል፣ በጣም ጥቂቶች ተብሎ። ለፒያሳ ልጅ ግን ብርቅ አይደለም። ፒያሳ የተማሩ ኳስ ተጫዋቾች ከድሮ ከነ ጋሽ ይድነቃቸው ተሰማ ከነ ፍቅሩ ኪዳኔ ጀምሮ ብዙዎች የፈለቁባት ናት። ያንተ ሰፈር ዶሮ ማነቂያ ፒያሳ። እስኪ ስለ አንተ የልጅነት ዘመን ስለነበረችው ፒያሳና ባንተ የእግር ኳስ አስተዳደግ ላይ ተጽዕኖ ስላሳደረው ሜዳ እናውራ። ያው ዛሬ ያ ሜዳ በአድዋ 00 ፕሮጀክቱ ሙዚየም ተሰርቶበታል እና ያ ሜዳ ነው ሁላችንም ያሳደገን የፒያሳ ልጆች። የፒያሳ ልጅ ብቻ ሳይሆን ከዛው አካባቢ ከመርካቶ ጎጃም ረንዳ ኳስ ሜዳ እንኳን ብዙ ሜዳ አላቸው። ብቻ ከመርካቶ በብዛት ይመጣሉ ከጣሊያን ሰፈር እዛው ፒያሳ አካባቢ ብዙዎቹ ቀበሌዎች እዛ ሜዳ ነው። የኛ ደግሞ ዎኪንግ ዲስታንስ ነው። በጣም ወክ አድርገህ ነው ከቤት እዛ ሜዳ ላይ የምትሄደው፣ ወክ አድርገህ ነው ወደ ቤት የምትገባውና ሜዳውና የኛ ቤት ቅርብ በመሆኑ እዛው አካባቢ ሰራተኛ ሰፈር ለኛ ትልቅ እድል ሰጥቶናል። በተለይ ሳናቆ እግር ኳስ እንጀራችን እንዲሆን እድል የከፈተልን ሜዳ ነውና አንድ ወቅት ላይ ጆን ክሩፍ የተናገረው ነገር አለ። አካዳሚ በሳምንት 3 ቀን እሰራለሁ፣ የሰፈሬ ሜዳ ግን በቀን 2 ጊዜ ይጫወታለሁ ብሎ የተናገረውና የት ነው እግር ኳስን በደንብ የለመድኩት የተማርኩት ብሎ ይጠይቃልና
ኦብቪየስሊ ስታየው በሳምንት 3 ቀን አካዳሚ መስራት ሳይሆን በሰፈሩ ውስጥ በየቀኑ እየወጣክ የምትውልበት ሜዳ ነው አንተን ኳስ ያስተማረን እኛን ያስተማረና ያ በእግር ኳስ ኢንቪዚብል ሃንድ ይባላል እና አሰልጣኝ ሳይኖር ወይም በአካዳሚ ምግብ ተዘጋጅቶል እዛ ያደርክ ምን ይያልክ ካሳትኖር እዛው ብቻ የቤትን ያገኘውን ቁርጥ መበልተ ከዛ ግን እንደዚህ በፕሮፌሽናል ደረጃ እድሎችን የሚሰጥ አትሞስፌር እነዚህ አይነት ሜዳዎች የራሳቸው የሆነ ትልቅ አስተዋጽኦ አላቸውና በወቅቱ የተለያዩ ውድድሮች ይካሄዱ ነበር ከበረኪና ዋንጫ ጀምሮ የቀበሌ ውድድሮች በቃ ትልልቅ የሸክላ ዋንጫዎች እነዚህ ነገሮች በራሳቸው የአሁን ሞደርን ፉትቦል ስትማር ትሬኒንግ ዊዝ ኮምፒቲሽን ጌም ነው ለምሳሌ 2 ትሬኒንግ + 1 ጌም 3 ትሬኒንግ + 1 ጌም እንደዚህ ያልከ ነው የዩዝ ዴቨሎፕመንት እንትኖችን ፕላኖችን እንትምትለው ምትቀርጸውና እኛ ደግሞ ያኔ እንዲህ አይነት ነገር ሳይኖር ግን ኮምፒቲሽኖች ነበሩ ጌሞች ከየሰፈሩ ጌም ውድድሮች አሉና ለማሊያ ሳንቲም ሙሉልኝ ብለህ ራስህ ዞረህ ለክመህ የራስህን ትጥቅ ራስህ አሟልተህ የምታረገው ውድድር እቺ ትንሿን ባንክ ይዘህ ምናምን ሰብስበህ ምናምን ለስፖርት አዋጡ ምናምን ብለህ ደግሞ አካባቢ ሰው ሰጭ ነው ዶሮ ማነቂያ በጣም የነበረው ሰው ሀገር ፍቅር ዛሬ ማለት በቃ የነበረው ነገር እኛን ቀርጾናል እኛን ሼፕ አድርጎናል የነበረው ሁኔታ ማለት ነውና ያ አስተዋጽኦ ፕሮፌሽናል እንድንሆን እድል ሰጥቶናል የሰፈር ውስጥ የነበረው ያ ሜዳ መኖሩ በራሱ ትልቅ ኮምፒቲሽን ታገኛለህ ውድድር ታገኛለህ ኢቭን ኮምፒቲሽን ባይኖር በየሳምንቱ ከሆነ ቀበሌ ጋራ ከሆነ ሰፈር ቡድን ጋራ ትጫወታለህ እኛ አሁን ስፔክትራም የሚባል ቲም ነበረን ሰፈራችን ውስጥ ያው አሁን ጎጀብ ታች ወደ 10 ቀበሌ እንደዚህ ስትወጥ ዶሮ ማነቂያ እነዚህ ቦታዎች ሁሉም የየራሱ የሰፈሩት የምጣራለ ቦታዎች በጠቅላላ ጣሊያን ሰፈር ገዳም ሰፈርና ይያንዱ ራሱ ገዳም ሰፈር ቲም አለ ጣሊያን ሰፈር ስትል ዶሮ ማነቂያ ቲም አለ ታች ወረድ ስትል ጎጀብ ቲም አለና በቃ ወዳጅነት ጨዋታ ያደረክ ያንዳንዱ የወዳጅነት ጨዋታ ደግሞ ብዙ ሰው ነው እዛ አካባቢ በዳብ ጋር የሚቆሙ የኮሚሽን ሰራተኞች አሉ በየሰፈሩ ተጫዋቾች የሰፈር ኳስ ጨዋታ ለማየት ይመጣሉ ሜዳው ብቻ ሙሉ ነው የሚሆነው በጣም ሙሉ ሰው ነው የሚያይክና ያ ደግሞ አንተ በቃ እንድትዘጋጅ የሆነ ነገር ራስህን እንድትጠብቅና ያረጋል ያው በዙሪያ ደግሞ ያሉት የሰፈር ኳስ የሚጫወቱ ተጫዋቾች ናቸው ኢቭን እዛ ፒያሳ ብዙ ነገሮች ቢኖሩ ግን ያንን ነገር ሳታይ ተጠብቀ ኳስን ብቻ ተጫውተ ራስን ያሳደግንበት ነበር ፒያሳ ለኛ ትልቅ በተለይ እግር ኳስ ያ ሜዳው እዛ ጋር መኖሩ ቢዚ ነው አይደል ያ ሜዳ እኔ እንግዲህ ስሰማ እንደው ባልደርስበትም ቢዚ እንደነበረ አውቃለሁ አንዳንድ ያዩዋቸው ምስሎች አሉ ከጧት እስከ ማታ ጨዋታዎች አሉ ትልልቆች ይገባሉ ለህፃናቶች እድል ይሰጣል ምናምን እንደው ያኔ በተለይ የትልልቆቹን ጨዋታ ታይ ነበር እድል ኖሮ አንተ ውስጥ የሆነ የሰረጹ ሰዎች የሉም እንደው የምታስታውሳቸው እዛ ሜዳ ላይ እንደው ሲጫወቱ በጣም ባንተ ላይ ተጽዕኖ ያሳደሩ ሰዎች አሉ በጣም ብዙ ማለት ይሄ አሁን ዝም ብለ በሰፈር ሁሌ የምታቃቸው የቀበሌ ተጫዋቾች አሉ የምታቃቸው አሁን ተስፉ አሁን እዚህ አትላንታ ያለው ብራኑ ማለት የቀበሌ ተጫዋቾች ስለሆኑ እነ ሲሳይ ባዴ ብዙ ተጫዋቾች አሉ እንደዚህ ያያቸው በቃ አሪፍ ኳሊቲ የነበራቸው እነ ወንድማገኝ ፔሌ እነዚህ ተጫዋቾች ብዙ ነበሩ በጣም ታለንት ያላቸው እነሱን ታያለ እንደገና ደግሞ ክረምት ደግሞ ውድድሮች ከየሰፈሩ ይመጣሉ አሁን ለምሳሌ ኳስ ሜዳና ኃይሌ ካሲ ቡድን ይዘው ይመጣሉ ትልልቆቹ ከነ ብስራት ጋራ ከነ መንግስቱ ያው ክረምት ላይ ሁሉም የክረምቶች ምናምን ይመጣሉ በቃ ውድድር ስለሚደረግ እነሱን ታያለ በቃ ማለት እግር ኳስ ላንተ በቃ በቃ ሌላ ነገሮችን እንዳታስብ ያደርጋልና
ያ ነገር ከፍተኛ የሆነ ተጽዕኖ ያደርጋል። ትይዛለህ፣ ትጥቅ ትይዛለህ፣ ህፃኑን ትላላካለህ፣ ይሄን ገዝተና ትባላለህ፣ ትሄዳለህ፣ ሮጠህ ትመጣለህ፣ ትጠብቃለህ፣ ኳስ ትይዛለህ፣ ትመልሳለህ እንደ ኳስ አቀባይና ብቻ እዛ ጋራ እንዳለ ስራ የሚሆነው ከኳስ ጋር የተያያዙ ነገሮች ያ ደግሞ በራሱ ትልቅ ተጽዕኖ ያሳድርባል በአንተ የእግር ኳስ ህይወት ውስጥ። በትምህርት ቤትስ የት ነበር የተማርከው? ለትምህርት ቤት ተጫወት ነበር? እንደው ከዚህ ጋር አያይዘ ደግሞ እንድትነግረኝ የምፈልገው እድሉ የደህና ቤተሰብ ልጅ ሆነህ ነው በትምህርቱም በእግር ኳሱም የተሳካልህ ወይስ ደግሞ እስኪ እሱንም በደንብ እንድታስረዳኝ እፈልጋለሁ። ትምህርት ቤት ከኛ በጣም ብዙ ርቀት አልነበረውም። ከሰራተኛ ሰፈር ቢያንስ ራስ መኮንን አካባቢ ያለ ብሔራዊ ቤተ መንግስት የሚባል ድሮ አርመን ስኩል የተባለ ደርግ ከገባ በኋላ ከዛ ወደ መንግስት ትምህርት ቤት ወደ ህዝብ ትምህርት ቤት ተቀይሮ አርመን ስኩል የነበረው ብሔራዊ ቤተ መንግስት ተብሎ ከ1 እስከ 8 እዛ ነው የተማርኩት። ከ8 እስከ 12 ደግሞ ዳግማዊ ምኒልክ ትምህርት ቤት ነው የተማርኩትና በወቅቱ ምልክ እኔ ራሴን ካወቅኩ በኋላ ነው ራሴ ላይ ኢንቨስት አድርጌ የተማርኩት እንጂ እኔ ያው በጣም የደሃ ቤተሰብ ልጅ ነኝ። እንደውም የተወሰነ ብዙ ጊዜ እንደውም ከሰፈሩ በጣም እንትን የሚለው የነበረው እኔ ጫማ አልነበረኝም ነበርና እኔ እንደውም በጣም እግሬ ከጫማ ካረጉት በላይ በቃ ጠንካራ ነበርና ጫማ ባለማድረግ እግሬ ጠጥሮ ጫማ ካረገው በላይ የኔ እግር ጠንካራ ነበርና የሆነ ሰዓት ላይ ነው ሞጋ ጫማ መግዣ የተወሰነ ነገር ምናምን የምታገኘው የተወሰነ አመት ከሄድክ በኋላ ማለት ነው። ሞጋ ጫማ ማለት የዚህ ዘመን ልጆች ስለማያውቁ እናስረዳ። ይሄ በረባሶ የሚሰራ እንደ በረባሶ ጥልፍልፏን ካገኘን የሀብታም ልጆች ነን። በቃ እሱ እኔ እሷ ነበር አይ ቲንክ 3 ብር ነበር ጥልፍልፉ። ያ ባለ አንዱ እንትን ብር 50 ነበር። ብር 50 ነበር። ባለ ብር 50 ነው። ባለ ብር 50 ነው። እሱን አገኘ ማለት በቃ አገባራል። ትልቅ ከባዶ እግር መውጣት ማለት በጣም ትልቅ እንትን ነገር ነው። እሱ በቃ ትልቁ የምትለው እሱ ነው። በቃ የኳስ ለመጫወት እንትን ከዛ ውጪ እዛ ጋራ መኪና ጠብቀ ወዲህ በሉ ብለ እንዲህ ለምን ሰው የትርፍራፊ የዛ ሆቴሎች ምናምን አሉ እዛ አካባቢ ምናምን በቃ የነሱ ነው ገብረትንሳኤ ገብተህ ኬክ ጠይቀ የምታውቃቸው እዛ የሰፈር ሰዎች ምናምን እዛ ተቀጥሮ ይሰራሉ። እነሱ ጋር ገብተህ ጠይቀ ምናምን ነው የምትበላው። ከቤት እንኳን የሆነ ምግብ ተመልሰ መተህ የሆነ በኮንፊደንስ ምግብ አገኛለሁ ብለህ ምናምን ትልበት ሰዓት አይደለም። ጠዋት ተገፍትረህ ትወጣለህ፣ ማታ ትመጣለህ። በቃ እድል ካለ ታገኛለህ። በቃ እንደዛ አይነት ላይፍ ነው። ዋጋ ተከፍሎ ነው ዘይት ዝም ብሎ አይደለም። ራስን ስታቅ ነው። ራስን ስታቅ የዛን ጊዜ መስራት ሲጀምር ምን ስትል ራስ ላይ ለትምህርት ኢንቨስት ታደርጋለህ። በቃ ራስ ላይ ነው የምትለው። ትዳርም ከያዝኩ በኋላ የልጆችን የምናምን አንዳንድ ነገሮችን የሆነ ነገር ቀንሰ ነው ራስ ላይ ኢንቨስት የምታደርገው። ያ ደግሞ ለጥሩ ነገር ለወደፊት ጥሩ ነገር ነው እንጂ ይሄን ያክል በጣም መናጢ የሚባል ሄዳል። ያው ሁሉም መሰረቱ ሁላችንም እንደዛ ነው ያደግነው። ግን ደግሞ ዛሬ ላይ እኔ ያው ያለፍንበት የድህነት መንገድ የዛሬ መገለጫችን አይሆንም። ከጣርክ የትም ትደርሳለህ። ግን ትናንትና መነሻችን ስለሆነ አንረሳውም። አንዳንዱ ሰው ዛሬ ተሳክቶልህ ሳይ በመደላደል ውስጥ በቃ ጥሩ ክለብ ስለተጫወት ትልቅ ክለብ ስለተጫወት አሰልጣኝ ስለሆንክ ምናምን በተመቸ ሁኔታ የመጣህ የሚመስለው ስለሚመስል ለብዙ ሰዎች ያው ለአዲሱ ትውልድ ነው የምንሰራው ፕሮግራም እና እንዲያውቁት ነው። ዋጋ ተከፍሎ ነው እዚህ የተደረሰው። ዋጋ የከፈለ ሁሉ ደግሞ ያሰበውን ማሳካት በፍጹም እንደሚያሳካ ለመግለጽ ነው። እስኪ በኢትዮጵያ እግር ኳስ ታዳጊዎችን የሚያሳድጉ ለታዳጊዎች አይን ካላቸው ክለቦች መካከል ይታወቃል መብራት ኃይል።
ኤልፓ የዛ ዘመኑ አንተን ደግሞ የመጀመሪያ እይታ ውስጥ የገባ ይመስለኛል በጉልላት ፍርድ እይታ ውስጥ ነው። በጋሽ ሀጎስ ለመታየትና ቶሎ ለማደግ መሰረቱ እንዴት ተመቻቸ? እሱን ደግሞ እንዳስ አሁን ቅድም እንዳልኩ ያ ሜዳ የእንትን ብቻ የመጫወቻ ሜዳ አይደለም። ብዙ አሰልጣኞች ይመጣሉ። እንደምልመላ ለኛ አድቫንቴጅ የሚሰጠን ቦታ ነው እና ቦታው ሴንተር መሆኑ ፒያሳ መሆኑ ብዙ አሰልጣኞች ይመጣሉ። ክፍሌ ቦልተና ነው መጥቶ እዛ ሜዳ ላይ ያየኝ። ክፍሌ ቦልተና 90 የሲ ቡድን የኤልፓ ሲ ቡድን አሰልጣኝ ነበር እና በዛው አመት ሻምፒዮን ሆነናል። በዛ አመት ማለት ነው። ግን እኛ ቻንሳችን ምንድነው መሰለክ? እኔ አሁን ስዊዘርላንድ ያለው አለማየሁ ዲሳሳ ዴል ፔሮ ገዙ ባንቅስራ ጎልኪፐር የነበረ ኦሎምፒክ ቲም የተጫወተ ወጣት ቡድን ናሽናል ቲም የተጫወተ ነው። ሶስታችን ምርጫ ላይ ነው 30 ሰው ሲቀር ላይ ጋሽ ሀጎስ እነዚህ ሶስት ልጆች ብለው የመረጡን ማለት የዛን ጊዜ ትምህርት ስለነበረ 1000 ሰው ነው ለምርጫ የሚመጣው አቃለው። 1000 በላይ ሰው ነበር። እኛ ምርጫ ስንመረጣ በጣም አምነህ ነው የምትሄደው ማለት ባትመረጥ ይሄ እንደዚህ በዘመር ነው ምናምን ብለህ አትልም። ያው ይባላል ግን ብዙ ጎበዝ ተጫዋች ነበር። እውነት ነው ይላል። ያ ሰነፍ ካልሆነ እንዲህ ብሎ ነው የሚል ሰው አለ። ሰነፍ ካልሆንክ በስተቀር እንደዛ ነው የሚባለው። ማለት ብዙ ሰው አምኖ ነው የሚሄደው። እንደው አንድ ጊዜ እንትን የሰፈራችን ልጅ ነው አስራት ይባላልና ኪራይ ቤት ይጫወታል ቢ ቡድን ማለት ነውና ይልማ የሚባል አሰልጣኝ ነው የኪራይ ቤት እና እሱ ጋር ላከኝ ልታይ ማለት ነው። እና እሱ ጋር ሄጄ ከታየው በኋላ ጠየቅኩት አስራት እንዴት ነው ምናምን እንዴት ምን አለ ፊድባኩ ምንድነው ምናምን ብዬ ጠየቅኩት። ሲኒማ ኢትዮጵያ ላይ ነው ወረገኑ የሚባሉ እንትን ተራ የሚያስገቡ ገንዘብ ይቀበሉና ተራ ዝም ብሎ ከፊት ያስገቡ ሴቶች ምናምን ረጃጅም ናቸው በጣም ሁለቱም ወረገኑ ነው የሚባሉትና ኳስ ተጫዋች ላክልኝ ስልክ ነውረገኑን ትልክልኛለህ ብሎ አረ በቃ ያኔ ካልቻልክም ነው ያው ለበረኛ ነው የምታሰበው። ረጅም ቀጭን ስለነበርኩኝ አምነ ነው የምትመለሰው። በቃ አሰልጣኝ ተካለ በቃ ያው ችሎታ ስላላገኘ በበለና ነው የምታረውና ብዙ ሰው ይመጣል። ከብዙ ሰዎች ውስጥ እንግዲህ 25 30 ሰው ሲቀረው ጋሽ ሀጎስ መተው የዛን ጊዜ አስታውሳለሁ። ኤልያስ ጆዋር መጥቶ ነበር። ኤልፓ ደስ የሚለው ነገር ጋዜጠኛ ይመጣል፣ ቪዲዮ አንሺ ይመጣል፣ ዋናው ቲም አሰልጣኝ ይመጣል፣ ሲኒየር ተጫዋቾች ይመጣሉ ያያሉና እንትናቸው የነበረው ይሄ የዚህ ትሬንድ የነበረው ትሬንድ በጣም ለታዳጊዎች የሚሰጠው ቦታ በጣም ትልልቅ ተጫዋቾችም ከስር የሚመጣው ወድኔ የሚታወቁት ኤልፓ የነበረው ትሬንድ ነውና በዛ ሶስታችን እንደምንሄድ አወቀን። እንደተባለው ፐርፎርማንሳችንም ጥሩ ነበር። ውድድሩ ላይ ምናምን መተውም ሲያዩን ተመሳሳይ ነገር አዩ። ከዛ በዛው አመት ኤልፓ አደኩኝና ክፍሌ ቦልተና ነው መጀመሪያ እንድገባ ድሉን የሰጠኝ። ከዛ በኋላ ጋሽ ሀጎስ ያው ዋናው ቲም እንድገባና በሩን የከፈቱልኝ የፕሮፌሽናል ሌቨሉ ጋሽ ሀጎስ ናቸው። ነፍሳቸውን ይማር። አሜን። በጣም እኔ በኢትዮጵያ እግር ኳስ በሚገባቸው ልክ ካልተነሱ በጣም ትልቅ ክብር ከሚገባቸው አሰልጣኞች መካከል ጋሽ ሀጎስ ደስታ ምንም ጥርጥር የለውም። በጣም የብዙ ተጫዋቾችን እድል የከፈቱ ሁኔታዎችን ያመቻቹ ታላቅ አሰልጣኝ ናቸው። ኋላ ላይ ስለሌሎቹም እናነሳለን። ለጋሽ ሀጎስ ግን ክብር ይገባል። እንደው መታሰቢያ ከሚገባቸው ከሚያስፈልጋቸው ብቻ ሳይሆን ከሚያንሳቸው አሰልጣኞች መካከል አንደኛውም ናቸው። በተለይ ብዙ ውለታ የዋሉለት ኤልፓ ወይ ደግሞ ኢትዮ ኤሌክትሪክ ለኚህ አሰልጣኝ መታሰቢያ ምን አድርጓል? ለደጋፊዎቹና ለአመራሮቹ ጥያቄ ይሁንልኝ። ግን ጋሽ ሀጎስ ከሰሩት ስራ አንጻር ካበረከቱ ላንተ ብቻ ሳይሆን ለእንዳንተ አይነቱ ለሌሎች ለብዙ ጀግና ተጫዋቾች በር የከፈቱ ታላቅ ሰው ናቸውና በሰሩት ልክ ተከብሯል ብለህ ታስባለህ? ያው ብዙ ነገሮች ይቀሩናል። እኛ ያው አሁን ወደ አንድ ቦታ እንትን ማድረግ መጠቆም አልፈልግም። ግን የሁሉም እንትን ርብርብ ይፈልጋልና በመጽሐፍ ቅዱስ የሚጠቀስ ነገር አለ።
ሳውል ንጉስ ነው። ሳውል አልሰራም። ሳውል ስላልሰራ ግን ዮናታን ደግሞ ቁጭ አላለም፣ ይሰራ ነበር እና የሚጠበቁ ተቋማት ካልሰሩ ሌሎች ደግሞ ተቋማት ግለሰቦችም ሊሆኑ ማህበራትም ሊሆኑ ይችላሉ መጀመር ነው፣ ኢኒሼቲቭን መውሰድ ነውና በዚህ አይነት ትሬንድ ውስጥ ልምምዶች የሉንም። እኛ እንትኖቻችንን የኛን ሴሌብሪቲዎች የኛን ትልቅ ስራ የሰሩ ሰዎችን የማክበር ነገር የለንም እና ያ ነገር እንትን ማለት አለበት ብዬ አስባለሁ። ጋሽ አጎስ በኤልፓ ቤት ውስጥ ለሀገሪቱ እግር ኳስ ያበረከቱት አስተዋጽኦ በጣም ከፍተኛ ነውና እኛ ደግሞ አንዱ ምስክሮች ነን፣ በዛ እንትን ውስጥ ይወጣንና እንደዚህ አይነት ለወደፊቱ አስተማሪ የሆኑ በተለይ ይሄ አባታዊ የሆነ እና ከውቀት ጋር አንድ የተሳሰረ አቅም ያላቸው ኮች ናቸውና ሊደርሺፕ ኳሊቲያቸው ይሄ እንትን ነው። ይሄ ምን አለ ዲክታተርም አይደለም፣ ዲሞክራት የምትለውም አይደለም፣ ግን የራሳቸው የሆነ በጣም መሪ ያላቸው በአባታዊ ፍቅር የሚያቀርቡ እውቀት በጣም የተሞላ እውቀት ያላቸው። እኔ ኮቺንግ ኮንኩኝ በኋላ አንዳንድ ማስታወሳቸው የእንትኖችን ድሪሎችን ምናምን ሳይ በተለይ የፕሬሲንግ አጠቃቀማቸው የነበረው አሮን ነው። አሁን የነሳኪን የፕሬሲንግ ድሪል ስታይ ነጋሽ አጎስ በዛ ወቅት ያሰሩን ነበርና እኔ አሁን ሪሴንትሊ ወደ ኮቺንግ ከገባው በኋላ ነው ያን ነገር የምታውቀው ምን ያህል አቅም እንደነበራቸው በወቅቱ የነበሩ ኮቾችና ለቀጣይ ትውልድ ለሚመጣው ትውልድ ነው እንጂ እሳቸው ኦልሬዲ ሰርተው አልፈዋል እና የሰራ ሰው ነገም አንተ ሰርተ ብታልፍ እንዲህ ነው የምትከበረው ለማለት ለመጪው ትውልድ ለማስተማር እንዲህ ትልልቅ ሴሌብሪቲዎቻችንን ማክበርና መዘከር ይገባናልና እንደ ተቋም ደግሞ በተለይ ያገለገላቸው መብራት ኃይል ያሉ ሊሆን ይችላል ጅማሬውን እንትን መግደል ይችላል ብዬ አስባለሁና ያ ነገር ቢሆን ደስ ይለኛል። ትልቅ ነገር ነው ብዬ አስባለሁ። በጣም ጥሩ። በዛ ዘመን የሲ ውድድሮች ድሉ በጣም አስደናቂ ፉክክር የሚካሄድባቸው ነበሩ። ጃልሜዳ ሰው ሞልቶ ነበር የሚካሄዱት አስታውሳለሁ። ፉክክሩም ኃይለኛ ነው። ልክ ፕሪሚየር ሊግ ላይ እንዳለው የቅዱስ ጊዮርጊስ ከኢትዮጵያ ቡና፣ ኢትዮጵያ ቡና ከመብራት ኃይል፣ መብራት ኃይል ከጊዮርጊስ ያሉ ፉክክሮች በታዳጊዎችም ላይ በዛው ልክ ነበረ የነበረው። ያኔም በጣም ለሻምፒዮናነት የሚጫወት ቡድን ነበር የእናንተ ቡድን። በሲ ውድድሮች ላይ የነበረን ተሳትፎስ እንዴት ታስቃኘናለህ? ያው ቅድም እንዳልኩ ነው መብራት ኃይል በወቅቱ ከምርጫ ጀምሮ ትኩረት ስለሚሰጥ እዛኛ ላይ በምርጫው ላይ እንድንመረጥ እድሉን ከፈቱልን። ማለት ኃላፊዎቹ ጋሽ አጎስ መጥተው እዛ 30 ውስጥ መረጡ። ነገር ግን 30 ውስጥ ተመርጠን ማለት በቃ ተመርጠዋል እነዚህ ልጆች ብለው ሴሌክት አላደረጉንም። ውድድሩ ላይ ነው የበለጠ ያሳየናቸው ፐርፎርማንሶች ምናምን ኮሚቴዎች ይመጣሉ። አስታውሳለሁ ወቅቱ የነበሩትን አሪያ የመብራት ኃይል ፕሬዝዳንት የነበሩት እነ ቡድን መሪ የነበሩት በህይወት የሉም አቶ ከበረ የሚባሉ ጋዜጠኛ ሁሌ ስሙን ዘነጋውት ጋዜጠኛ ይመጣ ነበርና እሱ መጥተው ያሉ ውድድሩ ላይ በቃ ማለት በተለይ ትልልቅ በቃ የሚጠበቁ ውድድሮች ላይ እዚህ አዲስ አበባ ሊጎች ቅዱስ ጊዮርጊስ፣ ንግድ ባንክ፣ ቡና ከነዚህ ጋር ስንጫወት በቃ በነዛ ላይ ፐርፎርም ካላደረክ የማደግ ቻንስ በጣም ዝቅተኛ ነው እና ውድድሩ ኮምፒቲሽኑ በጣም ከባድ ነው ማለት እዛ ላይ ያንተን የወደፊት ስኬት የምታገኝበት ውድድር ነው እና ለዛም ነው ትኩረት ሰጥተው ብዙ ተጫዋቾች ደግሞ ከስር ወደ ዋናው ቲም የሚያድጉበት ውድድር ነበር። ልክ የክፍለ ሀገር ልጆች የክፍለ ሀገር ቡድኖች አዲስ አበባ ለጥሎ ማለፍ ውድድር ይመጡና የአዲስ አበባ ክለቦች የሚቀራመቱበት ይዟቸዋል። የኛ ደግሞ ታዳጊዎች ደግሞ
ወደ ዋናው ቲም ለማደግ እንዲህ አይነት ውድድሮች ነበሩና በጣም ብዙ ሰው የሚያያቸው ነው። ጃርሜዳም ይካሄድ ነበር፣ አበበ ቢቂላም ይካሄድ ነበር። ጃርሜዳ ቁጥር 1 ላይ ታችም ቁጥር 3 ላይ በቃ በጣም ሰፊ ብዙ ህዝብ ያይ ነበርና ትኩረት የሚሰጠው ነበር። ለዛ ነው ብዙ ተጫዋቾች ወደ ዋናው ቲም የሚያድጉ የሚመስለኝ በዛ ሰዓት። የክለቦች ብቻ ሳይሆን የብሔራዊ ቡድን አሰልጣኞችም ጭምር ውድድራችሁን እየመጡ ያዩ እንደነበር አውቃለሁ። የሁሉም ትኩረት ታዳጊዎች ላይ እንደነበር፣ በትክክል ደግሞ የታዳጊዎች የአሸናፊነት መንፈስ የሚገነባበት ስፍራ ነበር ጃልሜዳ። በዚህ ላይ የብዙዎች አሻራ እንዳለ መገመት ቀላል አይሆንም። እንዴት ነበረ በዋና ቡድን ደረጃስ በክለብ የመጀመሪያ የተጫወትክበትን ቀን ታስታውሳለህ? ቀኑን አላስታውሰውም፣ ግን ዓመተ ምሕረቱን አስታውሰዋለሁ። ለመጀመሪያ ጊዜ የገባሁት ከሙገር ጋር ስንጫወት ነው እና 25 ደቂቃ ምናምን እንደዛ አካባቢ ይሆናልና 1-0 እኛ መብራት ኃይል እየመራ ነበር 1-0። ከዛ በኋላ ያንን ለማስጠበቅ በወቅቱ እኔ ተመላላሽ ቦታ በ3-5-2 አሁን ዊንግ ባክ ይባላል። ዊንግ ባክ ማለት ኮሪደሩን ሙሉን ሸፍነው የሚጫወቱ ተጫዋቾች ማለት ነውና በዛ አጋጣሚ የአዲስ አበባ ስቴዲየምን የመጀመሪያ ቀን ያውም ዊንግ ባክ ሆነክ አዋጣም እንደውም ያኔ በቃ በ7 አዋጣም በሚባልበት ሰዓት ነው የኛ እንግዲህ የዛን ጊዜ 250 ብር ነበር የደረሰው። ታዳጊ ቡድን 35 ብር ነበር፣ 35 ነበር። ልክ ዋናው ቲም ስናድግ 250 ብር ተሰጠ። ጥሩ ናት እኮ አይደል? አይ በወቅቱ ለመኖር ጥሩ ናት። ስለዚህ ስለ የህይወት መስመርን ስለማቃናት ስለምን አይደለም ታስበው መንገዱን ርዛ ጋራ በቃ ዋናው ቲም መሰለፍ መጫወት ከዛ ሰው እንዲያቅ ሌላም ክለብ ራስን መሸጫ ጊዜ እንጂ ገንዘቡን የምታስብበት ወቅት አይደለምና ለመጀመሪያ ጊዜ ከሙገር ጋር ነው የተጫወትኩትና ያዛኔ 1-0 ያስጠብቀን 1-0 አሸንፈን ወጣንና 25 ደቂቃ እድል የሰጠችኝ ያው ሜዳውን እንዳቀው ምናምን እንደዛ አድርጎኛልና እሱን አስታውሳለሁ። ከዛ በኋላ አይ ቲንክ ብዙ አመት አልጫወትኩም ከመብራት ኃይል ጋር። የት ሆነ ቆይታ? 92 ነው። አሁን 90 አደኩኝ። ክረምት ለ91 መልካዋከና ሄርኩኝ። 92ም እንደዛው ተመሳሳይ ሄርኩኝ። መልካዋከና ለዝግጅት መብራት ኃይል ዝግጅት የሚያደርጉ ዝግጅት በጣም ከፍተኛ ዝግጅት መልካዋከና ተዘጋጅቶ የመጣ ተጫዋች በቃ አመቱ ሙሉ በደንብ ይጫወታል። ምንድነው ምክንያቱ? አየሩ ነው? ትሬኒንጉ ከባድ ነው። በቃ እዛው ካምፕ አለ፣ ሁሉ ነገር አለ፣ ምግብ ምናምን እንደልብ ነው። በቀን 2 በአብዛኛው ትሬኒንጎች በቀን 2 ነው የሚሰሩት። እዛ ጨርሶ የመጣ ተጫዋች በቃ የአመቱ ሙሉ የመጫወት እንትኑ ከባድ ትሬኒንግ ነው። ፉቲንጎቹ ምናምን በጣም ከባድ ናቸው ስራዎቹ እዛ ጋር ያሉት ማለት ነውና ከ11 ላይ 11 ከሄርናቸው ውስጥ 8ቱ ግማሽ ላይ ተመልሰዋል። ከቢና ከሲ ካደጉት ውስጥ 11 ሰው ሄዶ ነበር። ከ11ዱ 8 ተመልሷል። 3 ነው የቀረነውና እንዳልኩ ገዙ እኔና ዴል ፒሮ ነው የቀረነው እዛ። ግን አሁን ዴል ፒሮ እድል አገኙ፣ ነገዙም እድል ማኔ እድል አላገኘውም። ግን መብራት ኃይል ውስጥ እድል ማግኘት በዛ ጊዜ እኮ በጣም ከባድ ነው። እንግዲህ በየቦታው ላይ ሰው አለ፣ በጣም አስገራሚ ልጆች የነበሩበት እኔ ሁሌ ስማቸውን ባነሳ ማይሰለቸኝ የናፎርቅ ተክሌ ቲም ነው። እኔ ብዙዎቹ ደርሼባቸዋል። አንዋር ያሲን፣ አንዋር ሲራጅ፣ ሙሴ ንፍታለም ብዙዎቹ ተጫዋቾችና በነማመ አህመድ ከቡና መተው እዛ ነበሩ ዲፌንሶቹ ማለት ነው። ከፊት ላይ አንዋር፣ ሚድፊልድ ላይ አንዋር ነበርና ያሬድ፣ ይዞፒዮ፣ ኤልያስ ጆሃር እነዚህ አሁን 90 ላይ በቃ ቶፕ የነበሩ ነው። 91 ላይ ነው የደረስኩባቸው ማለት ፔኔትሬት ማድረግ ይችል ነበር። የመጀመሪያ አመት ላይ መልካዋከና ላይ ልንመጣ አዲስ አበባ 2 ቀን ሲቀረኝ እዚህ ክላቪክል የምትባለው እንትን ተሰበረች። ከዛ ኦፕራሲዮን ተሰራው 8 ወር ምናምን አረፍኩኝ። ስመጣ የበለጠ ከበደኝ። ያኔ በቃ በዛው በቀጠል እዛ በቃ ቤስት ውስጥ ሁሉ ፔኔትሬት አድርጌ ገብቼ ነበርና እዛ ውድድር ላይ ወዳጅነት ጨዋታ ምናምን ስናደርግ ጥሩ ጊዜ ነበር ያሳለፍኩትና
ኋላ ላይ እቺ ተሰበረች 8 ወር አርፌ ስመጣ በጣም ከበደኝ ከዛ በኋላ እንትንን ፋተን ማስተካከል ስፒድን ማስተካከል ምናምን ጊዜ ይፈጅ ነበር አሁን ሁለተኛ አመት መልኳከን ነርኩኝና ሁለተኛ አመት ሲሄድ ደግሞ ሌሎች ተጫዋቾች ከውጭ ከስር አድገው ነበር ከዛ በዛው አመት ጥቂት የመሰለፍ እድል አገኘው አሁን ፔኔትሬት አድርጌ መውጣት አልቻልኩኝም በሶስተኛው አመት ላይ ግን ያኔ ምናልባት ምክር በሰማ ሲኒየር አሁን ለነጸጋዛብ ያሉትን ምክር በሰባ በቆይ ያው 93 ሻምፒዮን እንቱስ ቲም ውስጥ ቆየ ኖር ነበርና በቃ ከመልኳከና ካሊርኩኝ በቃ እድል ካልተሰጠኝ ምንም እንት ማረግ በህል መኪና ነው ተጭኜ መጣሁትና መኪና ምናምን ዛይገባም ነበር ግን እኔ በቃ ሄዳለሁ ምናምን ብዬ እንተናልኩኝና ልጆች ክለብ አግኝታል ምናምን ሲሉኝ አግኝቻለሁ ብዬ ዋሽዋቸውና ግን አላገኘው ነበር ስመጣ ለካ ማንንም አያቀኝም 25 ደቂቃ ተጫውተ ለካ ማንንም አያቀም ክለብ አገኛለሁ ብዬ አስቤ ነበር ግን አላገኘውም እዛ ወረርኩኝ በቃ ከዛ ታክሲ ተጫውቼ ከዛ አየር መንገድ ከዛ ባንክ በቃ ያ ነገር ደገና ዋጋ ከፈልኩበትና እዚህ ጋር የመጣውበትን ያንተን ያለቁት በዛ መሄድ ሲችል ግን ያው እግዚአብሔር የፈቀደው ነው የሚሆነው ሁሉ ጊዜ ፈቀደ ነው ግን አንዳንዴ ደግሞ የሆነ ጆሮን አለመስጠት አለመስማት ዋጋ ያስከፍላል ልጠፋት ይችላል ኢቭን ራሱ ሰፈር ቁጭ ብዬ ታክሲ ራሱ ክለብ የገባውት የሰፈር ልጆች ናቸው በቃ ዝም ብለ ከመተቀመጥ ለምን ዝም ብለ እየተጫወት ካጠብቀ ምናምን ብሎኝ ደሞዝ የሌለበት ታክሲ ገብቼ ነው ከዛ ወንድማገኝ ነፍሱን ይማረው አየኝ ወዳጅነት ጨዋታ ስንጮት ና ምናምን ብሎኝ ከታክሲ ነው አየር መንገድ አስገባኝ ታክሲ ከፍተኛ ዲቪዥን ነበር የሚጫወተው ከፍተኛ ዲቪዥን ያኔ ከፍተኛ ዲቪዥኑም እኮ በጣም ኃይለኛ ነበር ሳሚት ነብራና ሰላ ጠንካራት አየር መንገድ የነበሩበት በጣም ፕሪሚየር ሊግ ትገባለህ ፕሪሚየር ሊግ ከዛ ተጫውተው ፕሪሚየር ሊግ ትገባው እንትኑ ፊክቸሩ እንደዛ ነበር ስለዚህ ትታያለህ ከአሰልጣኞች ምናምን ያዩሃል እና መታያ ነው መጫወቻ መንገድ አንደኛው እንትን ነውና በዛ አሁን ብዙ ታዳጊዎችን አሁን እንደዚህ እኔም አድጌ ምናምን እንደዚህ ስል እንደዚህ አሁን መሰለፍ እድል አላገኘንም ምናምን እንደዚህ ሲሉ ታገሱ ምናምን ብለህ ትመክራለህ ገባላ ኤክስፒሪየንስን ሼር ታረጋለህ ያ በቃ ያ መንገድ የርኩበት ያው እግዚአብሔር ለነዚህ ደግሞ ታዳጊዎች እንድመክር የራስ የሆነ ልምድ እንዳገኘ ነው እግዚአብሔር እጅ እንድትማር ነው የሆነው የመጥፊያ ፕሮባቢሊቲዎች አሉት ግን እኔ ያ ቦታ የመጣሁት በቃ እንድማር ለሌሎች እንዳስተምር ለመውጫም እድሉን ይበልጥ ሲያመቻችልህ እና በዛ መንገድ ያው ወደ ፕሪሚየር ሊግ ክለቦች ትልልቅ ክለቦች መግባት ይችላል መድን ባንኬቱ ቀደም ታክሲ ተጫወቱ ከዛ ከታክሲ አየር መንገድ ከአየር መንገድ ንግድ ባንክ ከንግድ ባንክ ቡና ገባው ከቡና ከወጣው በኋላ ነው መድን የተጫወተው ኦኬ በንግድ ባንክ ላይ እንደዚሁ ጥሩ ቡድን ነበር አስተዋውሳለሁ ከንግድ ባንክ ቡና እንዴት ነው የገባህበትን አጋጣሚ መቼ ማለት 96 እና 97 ነው ንግድ ባንክ የገባሁትና ንግድ ባንክ አሸናፊ በቀለ ነው ከአየር መንገድ የሱፐር ሊግ ላይ አይቶኝ የ10,000 ብር ፊርማ ክፍያ ሰጠኝ የሻይ ማሽን የገዛውበትና ምን አስበህ ወዲያው ለንግድ ልብ ተነሳሳ የሆነ ባርና ሬስቶራንት እዚህ እንትን ጋራ ደጃችሁ ቤት ጋራ የቤተሰብ ቤት ነበርና ልክ እንደተገዛ ሌላ እቃዎች ምናምን አልነበሩምና ቤቱ አዲስ ነበርና በዛ ሰዓት ላይ ልክ 10,000 ብር ሲሰጠኝ ጊዜ የሻይ ማሽን ደስ ይላል እና ገንዘቡም ሳይጠፋም ቁም ነገር ላይ ነው የዋለው ያኔ አሸናፊ ካስገባኝ በኋላ አሸናፊ በዛ አመት አልቀጠለምና ከዛ ወርቁ ደርገባ መጣች እሷ ጋራ አንድ አመት እንደቆየው በመሃል እሱም ተባረረ ከዛ ሁለተኛው ዙር ላይ ስዩም አባተ መጣ ስዩም አባተ ወጣት ቡድን ይዞኝ ሄዶ ነበርና ዛንዚባር ላይ እዛ ጥሩ ጊዜ አላሳለፍኩኝም ከሱ ጋራ ግን ባንክ ሲመጣ በቃ ሁሉ ነገር አልጋባጋ ሆነልኝ ማለት በቃ ቤስት መሰለፍ ጀመርኩኝ እሱ ነው ማሳመንኩት ጥሩ ማለፍ ዋንጫ በላን በንግድ ባንክ ታሪክ ያኔ ኢትዮጵያ ንግድ ባንክ ነበር ሻምፒዮን ሆነን ለመጀመሪያ ጊዜ ነበር ዋንጫ ንግድ ባንክ ሲያነሳ ማለት ነው
ከዛን ነው እዛ ላይ ያየኝ እሱ 98 ቡና ሲገባ ቡና ይዞ ይመጣና ቡና ረጅም ዓመት የተጫወትኩት በስዩም አባተ ምክንያት ነውና እዛ ጥሎ ማለፍ ዋንጫ መብላታችን እዛ በመምጣቱ የበለጠ እኔን እንዲያቀኝ ያደረገ እዛ ቡና መስመጣ ያው አብራችሁ ቆያችሁ። ስለ ስዩም አባተ ማንሳት ይገባናል። እኔ በጣም ማለትም በኢትዮጵያ እግር ኳስ እንደ ምልክት ልናነሳ ከሚገቡን አሰልጣኞች መካከል አንዱ ነው። በተለይ ደግሞ በኢትዮጵያ ቡና ውስጥ የሰራው ታሪክ የሚዘነጋ አይደለም። ይሄ ዛሬ የምናየው ደጋፊ በብዛት የመጣው በስዩም አባተ ስራ ነው ይባላል ብቻ ሳይሆን ብዙዎች ያምኑበታል። እኔ የሚያየሁት እውነት ነው። 90ዎቹ ላይ ስዩም ለኢትዮጵያ ቡና የሰራው ስራ ብዙ ነገሮችን ለክለቡ አስገኝቶለታል። ምንም ጥርጥር የለውም። በአሰልጣኝነቱም ደግሞ አቅም ያለው የአጫወቱ የሚታወቅ በትክክል ደግሞ የሚማርክ ጨዋታ የሚጫወት ቡድን የሚገነባ ይሉታል ስዩምን። ስዩም አባተን እድሉ እንዴት ይገልጸዋል? ማለት ትልቅ አሰልጣኝ ነው። ኢትዮጵያ ካፈራቻቸው ኢሊት ከሚባሉት አሰልጣኞች ውስጥ ከላይ ቶፕ ከምትመድባቸው አሰልጣኞች ናቸው። እኔንም በሱ በመሰልጠኔ በጣም እድለኛ ነኝ ብዬ አስባለሁና እኔ ቲዮሬቲካሊ ራሱ በዚህ በአሰልጣኝነት በተጫዋችነት ህይወቴ ደብተር ይዘን እስክሪብቶ ይዘን ስለ ቲዮሪ እና ስለ ንድፈ ሐሳብ መማር ለመጀመሪያ ጊዜ በተጫዋችነት ህይወቴ ስዩም አባተ ነው። አዳማ ራስ ስለ ታክቲክ ኢንዲቪጁዋል ግሩፕ እና ቲም ታክቲክ ምን እንደሆነ ደብተር ይዤ ማስታወሻ ይዤ በአሰልጣኝነት እንትን የተማርኩት ከሱ ጋር ነው እና ማለት አንዳንድ ጊዜ ኖሌጁ ከሌለ እንዲህ ቲዮሬቲካል ነገር ላታስተምር ትችላለህ። ማለት አሁን እኛ ራሳችን አሰልጣኝ ሆነን የምናየው ነገር ነው። ልታረገው የምትፈልገውን ነገር በንድፈ ሐሳብ ማስቀመጥ የምትችል ከሆነ ኦሬዲ ፕራክቲካሉን ሜዳ ውስጥ ታሰራዋለህ። ቲዮሬቲካል ነገሩን ግን አሳሟት ለተጫዋቾች ቀድመ ጭንቅላታቸው ላይ ልታሰርጽባቸው የሚገቡ ነገሮች ናቸው እና እነዛ ላይ እምነት ካሳደረ አንድ ተጫዋች እዛ ፕራክቲካሊ የሆነው ነገር ላይ ደግሞ የበለጠ አውቆት ሊሰራ እድል በር ይከፍታል እና እኔ ለመጀመሪያ ጊዜ በእንደዚህ አይነት ደረጃ የተማርኩት ከስዩም አባተ ነው። በእንደዚህ ቲዮሪ ከዛ በኋላ ያሰለጠኑኝ አሰልጣኞች አሉ በእንደዚህ የተለያዩ እንደዚህ አይነት ቲዮሬቲካል ነገሮችም ማለት ነው። ከዛ ውጪ ስዩም አባተ አመቱ ሙሉ ጉልበት ኖሮ እንድትጫወት ያረጋል። ይሄ አሁን ቀላል ይመስላል። it's all about periodization periodization physically technically tactically እና psychologically የራስ ሬዲ ሆነ አመቱ ሙሉ ኢንጁሪ ሳይገጥምክ ፐርፎርማንስ ሁሉ ጊዜ ኢምፕሩቭ እየሆነ እያደገ እየጨመረ የሚሄድበት የስልጠና ማኑዋል ወይም እቅድ የምታስተካክልበት ነገር ነውና ስዩም በጣም ትልቁ ኳሊቲ ብዬ ማስበው አንተ አመቱ ሙሉ በሃይ ፐርፎርማንስ እንድትጫወት የሚያስችልን አቅም እንድታገኝ የሚያስችል የጨዋታ መንገድ ይዘ ጉልበት ይኖሮ እንድትጫወት ያደርጋል። ሁሉ ጊዜ ጉልበት ኖሮ እንድትጫወት ማለት በጣም ሳምንት እስከ ሳምንት ፐርፎርማንስ ጥሩ እንዲሆን ያደርጋል። ቲም ሲያዋቀር በቃ ማለት ማን ከማን ጋር መዋሃድ እንዳለበት በቃ ሂኖስ በቃ ያውቀዋል። ብዙ ነገሮችን ቀድሞ ነው እንትን የሚለው ሜዳ ላይ ምናልባት እዛ ጋራ ያላየ መስሎ ኮን የእንትን እያለ እየደረደረ ምናምን ማይ ይመስላል። እሱ ግን ሐሳቡ ምኑ ኤቭሪቲንግ እዚህ አንተ ጋር ነው ያለው ግን ኮን የሚተክል ይመስላል እና ኢንተለጀንስ የሆነ አሰልጣኝ ነው ብዬ ነው ማስበውና የጨዋታ መንገድ አንደርስታንዲንጉ ከፍተኛ ነውና ጌም ሪዲንጉ ትክክረፍት ላይ የሚሰጥ ነገር ጨዋታዎችን ለመቀየር ትንታኔዎቹ ምናምን ማለት በትልልቅ ደረጃ የምታስቀምጠው ኮች ነው። እኔ ደግሞ ታዳጊ ቡድን አንደር 20 ዛንዚባር አራተኛ ወጣንበት ላይና ኢትዮጵያ ቡና እንድገባ በሩን የከፈተልኝና ያሰለጠነኝ አሰልጣኝ ነው።
ጋሽ ስዩም ነፍሱን ይማር በጣም በክብር ሊነሳ የሚገባ ታላቅ አሰልጣኝ ነው። ምንም ጥርጥር የለውም። እኔም እንደው በእግር ኳስ ተመልካችነት ካየኋቸው ምርጥ አሰልጣኞች ሁልጊዜም ውስጥ ያለ ከህልፈቱ በፊትም ከኔ ጋር ቆይታ አድርገናል እና ሁሌም ስሰማው በብዙ መልኩ አስተማሪ የሆኑ ቃላቶችን ያገኘሁበት ታላቅ ሰው ነው። አንድ ጥያቄ ግን አለኝ ድሉ። ያኔ ዳግም ተመልሶ የመጣበት ነው ኢትዮጵያ ቡና ላይ ስዩም አባተ ያኔ ደግሞ እንደ ዕድል ሆኖ ጥሩ ልጆችን ይዟል። ኢትዮጵያ ቡና 1990 ጀምሮ ፕሪሚየር ሊጉ ሲጀምር ጀምሮ ነበረበት እስከ 2003 ለምንድን ነው ዋንጫ ላገኘው? በእናንተ ጊዜም እስከ 2003 መጠበቅ ያስፈለገበት ምክንያት ብለህ አንተ የምትረዳና የምታምነው ምንድን ነው ምክንያቱ ብለህ ታስባለህ? ያው ውስጣዊ ውጫዊም ችግሮች አሉ ማለት አሁን እዚህ ጋር ሆኜ አንድን ሰው በደንብ ሰክሰስፉል ለመሆን ስኬታማ ለመሆን መጀመሪያ የውስጡን የራሱን ነው ማየት አለበት ብዬ ማስበው ማለት ነው። እና እያንዳንዷ የእግር ኳስ ነጥብ የራሱ የሆነ አስተዋጽኦ አለው። አንድ ነጥብ ማለት ነው አስተዋጽኦ አለው። ለምሳሌ 98 ብትሄድ ሁለት ጨዋታ አንደኛው ከጊዮርጊስ ጋር የተቋረጠው ጨዋታ 3 ነጥብ ለጊዮርጊስ ፎርፌ የተሰጠው ጨዋታ ነው። ያ ጨዋታ ለጊዮርጊስ መሰጠቱ ፌር ነው ብዬ አላስብም። ያው ዲሲሽኑ እንዳለ ሆኖ ማለት ነው። ምንድነው የተፈጠረው? ያው ጨዋታው አንድ እዛ ጋራ 21ኛው ደቂቃ ላይ ነው ጨዋታው የተቋረጠው። ቢኒያም በቀኝ በኩል በእኛ ግራ በቅዱስ ጊዮርጊስ ደግሞ በቀኝ በኩል ወደ ዳፍ ትራክ እያጠቃን ከዳንኤል ጋራ ሲሄድ ዳንኤል ይጠልፈዋል፣ ዳኛው በቀይ ካርድ ያስወጣዋል። ያቺ ሰዓት ላይ እሱ በቀይ ሲወጣ ካታንጋ አካባቢ ጥል ይነሳል እና በዛ ምክንያት ወቅቱ ደግሞ የምርጫ ወቅት ነበረ። 97 የምርጫ ተካሂዶ 98 የገባበት ያ ግለቱ ገና ያለቀቀበት አመት ነበረ። የፖለቲካ ሰዎች ታስሮ ነበረ። ብዙ ነገሮች በቃ ሙቀት ላይ ነበሩ እና በዛ ሰዓት ላይ ጨዋታው ተቋረጠ። እንደውም ፖለቲካሊ ምናምን በዛ ምክንያት እንዳይባል ተብሎ ነው ወዲያው የተቋረጠው እና ኤንድ ኦፍ ዘ ዴይ ማታ ላይ ኢትዮጵያ እግር ኳስ ፌዴሬሽን ቡና እንደዚህ ያህል ይቀጣል ምናምን ተቀጥቷል። 3 ነጥብ ለቅዱስ ጊዮርጊስ ተሰጥቷል ተባለ እና ያኔ ነጥብ ርቀቱ ምን ያህል ነበር? 6ኛ ሳምንት ላይ ነው የተገናኘው። ገና ነው እኮ የፕሪሚየር ሊጉ ገና 6ኛ ሳምንት ላይ ነው የተገናኘው። አሁን ያ ነጥብ እየተጠራቀመ እንግዲህ መጨረሻ ላይ ነው ከባዱ ነገር የሚመጣው ማለት ነው እና 3 ነጥብ ለከኛ ተቀንሶ ለቅዱስ ጊዮርጊስ ተሰጠ። በዛ የተነሳ ከሙገር ጋራም እንደዚሁ እሱ የውስጥ ችግር ሊሆን ይችላል፣ ኮሙኒኬት ማድረግ ይችላል። የሆነ ደብዳቤ ተጫወቱና አትጫወቱ በሚል የቃላት እንትን አለ። ያ ደግሞ የውስጥ ተጫወቱም ከተባለ አትጫወቱም ከተባለ አንዴ ተደውለክ አይ ደብዳቤው ተጫወቱ ነው አትጫወቱ ነው የሚለውን ነገር ማረጋገጥ ይችላል። ይሄ ውስጥ ችግር ሊሆን ይችላል። የኛ የራሳችን የቡና የውስጥ ችግር ሊሆን ይችላል። ከዛ ውጪ 6 ነጥብ እንትን አደረግን ማለት ነው፣ ሉዝ አደረግን ማለት ነው። ከዛ በኋላ ደግሞ እንደገና ሁለተኛው ዙር ላይ ከቅዱስ ጊዮርጊስ ጋራ የ12 ነጥብ ልዩነት ነበር። ቅዱስ ጊዮርጊስ በ12 ነጥብ እኛን እንትን ይላል ነበር፣ ይቀድመን ነበር። ከዛ ሁለተኛው ዙር ላይ ወደ 12 ጨዋታ ሳንሸነፍ ጊዮርጊስ ሲጥል እኛ ስንጠጋ፣ ጊዮርጊስ ሲጥል እኛ ስንጠጋ የ1 ነጥብ ልዩነት ሆነ። ያቺ 1 ነጥብ ጋፖ ከመከላከያ ጋር ስንጫወት ያኔ የመጨረሻው ደቂቃ ላይ በሄዲንግ ደብሮ ጎል ያገባል። ከዛ በሄዲንግ ሲያገባ ዳኛው ሽሮ ከዛ ሁሉም ተጫዋቹ ምናምን ደጋፊው ምናምን በቃ ጥላችሁ ውጡ፣ በቃ መጫወት የለብናል ጥለን ወጣ። ይሄ ነገር ግን አንድ ነጥብ ብናገኝ
አሁን ይልክ ነጥብ በጣም ወሳኝ እንደሆነ ያቺ አንድ ነጥብ ከጊዮርጊስ ጋራ መጨረሻ ላይ እኩል ሆነን ጨዋታ እንጋጠም ነበር 3 ጨዋታ ሲቀራው ከጊዮርጊስ ከሁለተኛው ዙር ላይ የአንድ ነጥብ ልዩነት ሆነን ማን ነው ግን ጥላችሁ ውጡ ባዩ እናንተ ተነጋግራችሁ ነው ደጋፊ ነው አመራር በቃ ይሁን ተጽዕኖ አለ ተጽዕኖ ገባራል ተጽዕኖ ራሱ ታየዋለ እኮ አንድ ይሁን ንዴት ላይ አንተም ራስህ እኮ የገባው ጎል ተሽሮባል ንዴት ላይ አንተ ራስህ እኮ ገባራል የመጀመሪያ እኮ ኃላፊነቱን እንወስደው ውስጥ ያለ ነው ተጫዋቾች ነን ሌላ ሰው አይደለም መጀመሪያ ማለት እንደገና የውጭው ሲጨመር ደግሞ ምን ይሆናል ይግላል ገባራል በቃ ከዛ በኋላ ሁሉም ተጫዋች ነበር እነ ደብሮ አሸናፊ ግርማ ታዲዮስ በቃ እንደገና በውሳኔያችን ደግሞ መለሻ ክፍል ሆነን እኮ ደሞ እንጨቃጨቃለን በውሳኔያችን ደግሞ በወሰነው ውሳኔ ደግሞ እኮ ጭቅጭቅ አለ እኮ ታላ ለምን ወጣ የተወሰነው ለምን ወጣ ይላል የተወሰነው ለምን እንትን ያ የሚቆጭ መቼ ነው ያ በሰፊ የነበረው የነጥብ ልዩነት ጠቦ እንትን ስንል አሁን እነዚህ የውጭም የውስጥም ችግሮች የራሳቸው የሆነ ኢምፓክት አላቸው ግን ትልቁ ግን የውስጥ ችግር ነው የውስጥ ችግር ማለት ለምሳሌ 2003 ላይ ከልምድ ማለት ነው ከልምድ ለምሳሌ ተጫዋች የራሱ ኢጎ አለበት በቃ ቲም ውስጥ እኔ ነኝ አንደኛ ሚል ተጫዋቾች ከበዙ ብጥብጥ ነው የሚለው ቲም በጣም ይበጠበጣልና እኔ ነኝ በቃ ሚል ነገር ሲበዛ ያንን ማስታረቅ እኔ አሁን ማስታረቅ ችዬ ነበር የተወሰኑ ወደ ዋንጫው እየተጠጋን ስለ የተወሰኑ ተጫዋቾችን በጣም መቀርባቸው በቃ ልጅ ያሉ ሲያድጉ ማቃቸው ተጫዋቾች አዲስ የገቡ ተጫዋቾች ምናምን እንደዚህ ቲም ውስጥ ተጽዕኖ የሚፈጥሩ ተጫዋቾች ነበሩ እነሱን የእንትን የማለት ከአሰልጣኝ ውጪ እንደ ካፒቴን የማስታረቅ ነገር እንደገና ደግሞ ለቲም እንዲጫወቱ በማድረግ ምንም ጥቅም እንደሌለው ዋላ ላይ ይረሳል ያንተ አንደኝነት ይረሳል በቲም ግን ያደረከው ነገር እስከ ዛሬ ተከበረበታልና ሲጀመር እኔ ክለብ ላይ ሁሌ ማምነው አንድ ነገር ምን አለ መሰለ ግለሰብ ነው ጀግና ነው ታሪክ ሲሰራ ታወድሰዋለ ታከብረዋለ የሱ ክብር ከክለብ ክብር ግን አይበልጥ ሁሉ ጊዜም ትልቅ መሆን ያለበት ክለብ ነው አርማው ነው ትልቅ ተጫዋች ይመጣል ይሄዳል ሁሉ ጊዜ መከበር ያለበት የክለብ ትልቅነትና ልዕልና ነው ያ ከሆነ ሁሉም ለመከበር ክለቡ ሲከበር ስለሆነ መከበረው ብሎ ይለፋል ያን ነገር አለማየት ዋጋ ያስከፍላል ኢትዮጵያ ቡና ቤት ብዙ ጊዜ እንደ አይነት ነገሮች ያው ሌሎች ክለቦችም ላይ እንደሚነሱት እንደ አይነት ነገር አስተውላለሁ ከኛ በፊት በነበረው አሁን ለምሳሌ 96 በቃ ኦልሞስት ወደ 15 ነጥብ ልዩነት የነበረው ዋንጫ ነው ሉዝ ያደረጉትና ያው እዛ ጋር የነበረው ውስጣዊ ችግር ነው ሜን ችግር ወይም ደግሞ ዋና ችግር ተብሎ የሚነሳው ማለት ነው እዛ ጋር የነበረው ውጭ ውስጥ ያ ነገር ደግሞ እኔ 6ኛ ዓመት የነበረና 2003 ላይ ከዛ በፊት የነበሩት አመታትም በእንደዚህ አይነት በቃ በማይሆን ነገሮች ነው ሉዝ ያደረገን ምን ሄዳቸው ነገሮች አለው ያ ነገር እንዳይፈጠር በተለይ ሲኒየር ተጫዋቾች መብዛታችን 2003 ላይ የራሱን አስተዋጽኦ አለ ከልምድ በቃ ማለት ሁሉንም መቶ በቃ ማለት ምንም ጥቅም የለው ለምሳሌ ሁለተኛው ዙር ላይ ሽልማትኛ አንደኛ ሆነን ነበር የጨረስነው በቡና እንደዛ አይነት አጋጣሚዎች አንደኛው ዙር ነው ቡና ነጥብ ይጥልና ሁለተኛው ዙር ነው ብዙ የሚሰበሰበው ከዛ መጨረሻ ላይ ያው ዋንጫውን ያጣል የዛኔ ግን አንደኛው ሆነን ጨረስን እና ሽልማት ምናምን ቲሙ ሲያስብ ተወሰኑ ደጋፊ ጠንካራ ደጋፊ ማህበር የነበሩ ሰዎች ደጋፊ ማህበር ላይ የነበሩ ሰዎች እነ ኤፍሬም ባህሬን አቡሸት እነ ፍቅሩ በጣም እነ መንግስቱ አሁን ወጋገን ፕሬዝዳንት የኢትዮጵያ ቡና የወጋገን ምክትል ፕሬዝዳንት ያኔ ደጋፊ ማህበር አመራር ጠንካራ ሰዎች ነበሩና ማይጠፉት ሁሉ ነገር ሶልቭ ቶሎ መደሚያ እነሱ ያው ገንዘብ መጣና ከኮች አሰልጣኝ ውበቱ ጋር ስንነጋገር ይሄ ነገር በደቂቃ በመናምን ተብሎ አሁን ክፍፍል እንዳይፈጠር ቲም ውስጥ 1 ደቂቃ የሚጫወት 100 ደቂቃ የሚጫወት ገንዘቡ የሚሰጠው ክለቡና ደጋፊ ማህበሩ ያዘጋጀው ገንዘብ ይምጣ እኩል ይካፈል ሁላችንም እኩል እንካፈል እኛ 5000 ብር ተሰጥቶ ቲሙ ቢበጠበጥ ያንን ታሪክ መስራታችን
2000 ብር ደርሶ ግን ዛሬ የማይለቅ ፍቅርና ታሪክ አታገኝም ነበር እስከ ዛሬ የሚከተለ ማለት ነው። እና ያንን ነገር እንዲደረግ ያ ከልምድ ነው ከመቆየትም ከማለት አድቫይስ ከመስጠት ልጆችን ሁሉም ነገር ወደ አሰልጣኝ ከመውሰድ ራስ እንትን ብለህ ሶልቭ የምታረጋቸው ነገሮች በመነጋገር ከልጆች ጋር በመነጋገር በእንደዛ ያ የውስጥ ችግር እንዳይነሳ በማድረግ እስከ መጨረሻው እንድንሄድ ያደረገን እሱ ነው። እና ያ ችግሮቹ እነዚህ ናቸው ውስጥና ውጫዊ ችግሮች ናቸው በአብዛኛው። እኔ እንደው ድሉ ያን አመት እኮ ዋንጫውን ልታጡ ነበር እኔ አስታውሳለሁ። 2003 በጥሩ ሁኔታ መጣ ኋላ ላይ አንድ ሁለት ጨዋታዎች ሲቀሩ እንደውም ጊዮርጊስ የመራ ነበረ ከመብራት ኃይል ጋር የመጨረሻ ጨዋታውን አስቀድሞ ያደርግ ነበረ። የምስራቅ አፍሪካ ውድድር ላይ ይሄድ ስለነበረ መብራት ኃይል እና ጊዮርጊስ ያደረጉት ጨዋታ የቡና ደጋፊዎችን በብዛት ገብተው የተከታተሉት ወሳኝ ጨዋታ ነበረ። እንደው እሱ ጨዋታ ላይ ጊዮርጊስ አሸንፎ በሄድ ኖሮ አስቀድሞ ማረጋገጥ የሚችልበትን እድል ፈጥራችሁለት ነበረ ማለት ይቻላል። እናንተም ቀድሞ እንዳልከው በተፈጠሩ የተለያዩ ነገሮች ምክንያት ማለት ነው። እሱ ጨዋታ ላይ እንደው ምን ታስታውሳለህ? አንተስ ውጤቱን እናንተ ካምፕ ሆናችሁ ተከታተሉ ነበር? ሜዳ ነበራችሁ? የማታ ጨዋታ ነው፣ አቻ ያለቀ ጨዋታ ነው አስታውሳለሁ። ጊዮርጊስ ከመብራት ኃይል ያደረጉትን ጨዋታ እንዴት ታስታውሳለህ? ያው 5 ጨዋታ ሲቀረው እኛ ደንዶ ደዴ ፊንጫ ላይ ነጥብ ጥለን አዲስ አበባ መተን ከጊዮርጊስ ጋራ 0-0 ተለያየን። የጊዮርጊስ ሁለተኛው ዙር ድሮ የመጀመሪያው ድሮ ከኛ ጋር ነው። ከዛ ቀጥሎ ከኤልፓ ጋር ያደረገው ነው እና እንዳለ ሙሉውን ጨዋታ አሸንፏል። እንዳለ በጣም ጥሩ ተጫዋቾች ሁለተኛው ዙር ላይ ካስገባ በኋላ ጊዮርጊስ ባንዴ ተነሳና ሁሉንም ጨዋታ ያሸነፈ ነው የመጣው። ድሮ ያደረገው ኤልፓና የኛ ጨዋታ ጊዜ ባንድ ነጥብ በለጠን ማለት ነው። ኤልፓ ላይ ልክ ደግሞ ድሮ ሲያረግ እኛ በራሳችን ኒያላን ስናሸንፍ ወደ አንደኝነቱ የአንድ ነጥብ ልዩነቱ ደግሞ ወደኛ መጣ ተመልሶ ማለት ነው። ማለት አሁን መሰለ ካስትሮ እግር ኳስ የ30 ጨዋታ ድምር ውጤት ነው። ገባ አይደለ? እኛ አሁን ለምሳሌ ፊንጫ ላይ ነጥብ ጥለናል። አሁን ለፊንጫ ልክ እኛ ኤልፓ ለኛ አድቫንቴጅ እንዳደረገልን ለጊዮርጊስም ደግሞ ተመሳሳይ ፊንጫ አድቫንቴጅ አድርጎለታል። ገባ አይደለ? ከትራንስ ጋር አዲስ አበባ ላይ አቻ ወጥተናል ሁለተኛው ዙር ላይ ማለት ነጥብ የጣላችሁ እና እንደዚህ ኦል ኢን ኦል ያ ኢንሲደንስ የሰፓርት ኦፍ የአመቱ ውጤት እንትን ነው። ኤልፓም እንትን አልሰጠንም ያጠራቀምነው ነጥብ ነው። ወይም ፊንጫ ደግሞ ለጊዮርጊስ አይሰጠው። ገባ አይደለ? ጊዮርጊስ ያጠራቀመው ኮሙሌቲቭ ነው። እሱም ዋንጫ ሁለተኛው ሆኖ ባይጠብቅ ነጥብ ባያደረ የኤልፓ አቻ መውጣት እኮ ምንም ማለት አይደለም። ገባ አይደለ? ነጥብ ግን ያጠራቀመው ነጥብ ነው ለአንተ አስተዋጽኦ የሚያደርገውና ያ የእግር ኳስ አንዱ ገጽታው ነው የሚያጣፍጠው ነገር ነው የራሱ ሂደቱ ነውና በቃ ሰቀቀን ነበረ። የኤልፓ ጨዋታ በጣም ሰቀቀን ነበረ የነበረው። ለምን የቀረው 5 ጨዋታ ብቻ ስለነበረ። ከዛ በፊት የነበሩ ነጥብ የጣልካቸው ጨዋታዎች ምናልባት ነገ ጨዋታዎች ስላሉ ብዙ ትኩረት ላሰጣቸው ትችላል። የኤልፓ ግን ትኩረት የሰጠው ከኤልፓ በኋላ የነበረው ጨዋታ ጥቂት ስለነበረ በዛ ነው ያ ጨዋታ እንደ የሚያንቀጠቅጥ የነበረው። በጣም ለምን መሰለ አይ ቲንክ ያኔ ያው የኢትዮጵያ ቡና ደጋፊ በአንድ በኩል እኔ በጣም የሚገርመኝ ቡድኑ ዋንጫም እያጣ ከሜዳ አይጠፋ። እንደውም አለ አይደል አንድ ዜማ አላቸው ዋንጫ ጠፋ በይ አልቀርም ከሜዳ። በትክክልም ደግሞ ያው በትክክል ቡድኑን የሚወዱ ለቡድኑ ውጤት የሚለፉ የሚደክሙ ደጋፊዎች አሉ። እንደገና ደግሞ ክለቡን የሚወዱ ግን በግለሰብ አምልኮም ደግሞ የተጠመዱ እንደ አይነት ነገሮች ክለብ ላይ ውጤት ያሳጣሉ፣ ችግር ይፈጥራሉ። መቶ 2003 መጨረሻ ላይ እናንተ ውስጥ የፈጠረው ስሜት አለ፣ የደጋፊ ሁኔታ አለ። በተለይ ደግሞ የመጨረሻው ጨዋታ ከሙገር ነው፣ ማሸነፍ ግዴታ ነው። አንድ ሳምንት ሚዲያ ሁሉ የሚያወራው ስለ ኢትዮጵያ ቡና ነው፣ ስለ እናንተ ነው የሚያወራው። እንደው ተጽዕኖውን እስኪ ማለትም ሙገርም ነጥቡን ይፈልገዋል፣ ምንም ጥርጥር የለውም። ብትሸነፉ ወይ ደግሞ አቻ ብትወጡ ዋንጫው ወደ ጊዮርጊስ ይሄዳል።
የዋዜማ ቀናትን እስኪ አስታውሰኝ። ምን ነበረ ካምፕ? ምን ታረጉ ነበር? ውበቱ ምን ይፈጥር ነበር እናንተ ላይ? እናንተ እርስ በራሳችሁ ደጋፊው የነበረው አመራሩ የነበረው ተጽዕኖ፣ ከጨዋታው በፊት የነበሩ የቅድመ ዝግጅት ሁናቴዎችን እስኪ አስታውሰኝ። እኔ ያው በተለይ ወደ 5 ጨዋታ ከቀረብ በኋላ መሪነቱን ከያዝን በኋላ ያለው ኢንሲደንስ እና ከዛ በፊት 2-3 ጨዋታዎች ወደ 8 ጨዋታ አካባቢ ምናምን በተለይ በአመራር ቦታ የነበሩ ሰዎች የሚያደርጉት ነገር በጣም እዚህ ላይ በጣም ትኩረት የሚሰጠው ነገር ነው። አንዳንድ ጊዜ ተጫዋች ይሄ ሞራሉን የምትገነባበት ነገር የራሱ የሆነ ትልቅ አስተዋጽኦ አለው እና ቃል ራሱ ስትገባ ባትሰጠው እንኳን ያ ቃል ይጠበቃል ብሎ ስለሚያስብ በጣም ሞቲቬሽኑ ከፍተኛ ነው የሚሆነው እና በወቅቱ የነበሩት አመራሮች በተለይ የትራኮን ሪል ስቴት ዋና አቶ ኤልያስ ኡመር የእሳቸው አስተዋጽኦ በጣም ከፍተኛ ነበር። ቲሙ ወደ 350 ብር አካባቢ ነው ኢንሴንቲቭ የሚሰጠን የነበረው እና ከ8 ጨዋታ በኋላ ግን ባሸነፍን ቁጥር በነግታው ሄዶ ውበቱ ራሱ ነበር ያለምንም ቢሮክራሲ ቢሮ ሄዶ ቆጥሮ ተቀበለው 1500 2000 2500 እየጨመረ በየጨዋታው እስከ ዋንጫው ድረስ ያ ነገር ነበር እና ያ ትልቅ አስተዋጽኦ አምጥቷል ብዬ አስባለሁ እና የተገኘንበት የሰበሰብናቸው የመጀመሪያ ዙር ነጥቦች ኋላ ላይ ሁለተኛው ዙር የተወሰኑ ነጥቦችን ብንጥል ያኛው ስለረዳን ወደፊት እንድንመጣ የራሱ ሆነ አስተዋጽኦ አለው። እንደገና ደግሞ በዛን ወቅት ደግሞ ካምፕ መሰባሰብ ጀመርን። ለምሳሌ ከጨዋታ 2 ቀን 3 ቀን ቀደም ብሎ መግባት ካምፕ መሰባሰብ፣ ራሳችንን ትኩረት ማድረግ፣ እንደዚህ አይነት ነገሮች ላይ ተጫዋቾች እርስ በርሱ እንዲጠራራ ትኩረት እንዲያደርግ በዛ ነገር በጣም የራሱ የሆነ ትልቅ አስተዋጽኦ አለው። በዚህ ውስጥ ደግሞ ያው በየጨዋታው እንደምታየው አሁን በፊት ግማሽ ሜዳ ደጋፊ የሚሞላ የነበረው በየጨዋታው ከዛ ሙሉ ሜዳ የጊዮርጊስንም የመቀመጫ ጨምሮ ሙሉ ሜዳ በቃ ሙሉ ሜዳ በየጨዋታው ሙሉ ሜዳ ሆነ እና ያ ደግሞ በቃ በጣም በተለይ አሁን አዳማን አሸንፈን አዲስ አበባ ላይ ከደደቢት ጋር ስንጫወት ጌታነህ በሄዲንግ አገባብንና ጌታነህ ካገባ በኋላ ሴሳሞ የኛ ነበር የሚዘመር የነበረው ማለት ደጋፊው ምን ያህል ኮንፊደንስ እንደነበረ እየገባብህም ጎል እኛ ነው ያገባነው የሚመስለው በሄዲንግ አገባብን። እኛ ልክ ደጋፊው ባንዴ ሜዳውን ሴሳሞ ብሎ ድብልቅልቁ ሲያወጡ ጊዜ ደቂቃዎች አልሞሉ ልክ በተወሰኑ ደቂቃዎች ውስጥ እኛ ስኮር አደረገን፣ አቻ ወጣን። በዛው ደቂቃ ውስጥ ሁለተኛውን ጎል አስቆጥረን 2-1 መምራት ጀመርና አንዳንድ ጊዜ ያለው የነበረው በቃ ኤክስፔክቴሽን የደጋፊ ኤክስፔክቴሽን እኛ በጣም ከሚገባው በላይ ትኩረት አድርገን በቃ ያ ነገር እውን እስኪሆን ድረስ በደንብ እንትን ማድረግ ጀመር፣ ትኩረት መስጠት ጀመርና የነበረው ስብስብም ጥሩ ነበረ። ታዳጊዎች ነበሩ፣ ሲኒየር ተጫዋቾች ነበሩ። ይሄ ራሱ አስተዋጽኦ አለውና ትኩረት ማድረጋችን አመራር ደረጃ የነበረው ነገር ያ ነገር ከደጋፊ ማህበር ጋር የነበሩ ሰዎች በቃ በጣም ጥሩ ሰዎች ነበሩ። ዛሬ ታሪክ ማይዘነጋቸው ሰዎች፣ እነዚህ ሰዎች ትልቅ አስተዋጽኦ አድርገዋል ብዬ አስባለሁ። በጣም እስኪ ያን ቀን ጠዋት የአዲስ አበባ ሁሉም ቦታዎች በኢትዮጵያ ቡና አርማ ያጌጠበት እንደውም ይመስለኛል በጣም ብዙ ማሊያም በብዙ የተለበሰበት ዘመንና ጊዜ ያ ጊዜ እንደነበር አስታውሳለሁ። ሁሉም ቦታ ላይ የኢትዮጵያ ቴሌቪዥንም ኳሱን እንደሚያሳይ አስቀድሞ ማስታወቂያ የሰራበት ሁሉም ቦታ ቡና የነበረበት ነበረ። ስታዲየሙ በጊዜ ነው የሞላው። አይ ቲንክ በጠዋት ነው የሞላው። ከካምፕ ስትወጡ በአውቶቡስ ስታዲየም እስክትደርሱ ደግሞ የነበረው አጀብ ከፍተኛ ነበረ። ስቴዲየም ስትገባ
ያቺ ሞቲቬሽናል ሶንግ አለች ተወዳጅ ዝነኛው ክለባችን እንደው ስቴዲየም እስክትገቡ የነበረውን ሞመንት እና ለዋንጫው የነበረህን ውስጣዊ የስነ ልቦና ዝግጅት? እኔ በቃ ለኔ በጣም ጠንካራ ጨዋታ የነበረው ብዬ ማስበው በተለይ ወደ ዋንጫው እርግጠኝነት እንድንገባ ያደረገኝ ጨዋታ ነባራዊ ሁኔታ እኔ ብዙ ጊዜ አንደኛው ዙርም እንደዚህ የኢንተርኮንቲኔንታል ሆቴል ላይ እንደዚህ ንግግር ለማድረግ ወጥቼ የዛን ጊዜ አዲስ ቱታ መጥቶ ነበርና አዲስ ቱታውን ስረከብ እኔ ቱታውን እንደ ዋንጫ ነበር እንደዚህ የዘንድሮ ዋንጫ እንበላለን እናነሳለን ብዬ በየአጋጣሚው እናገር ነበርና ይሄ ኮኮት ቡና ዋንጫ ይበላል አባይ ይገደባል ቡና ዋንጫ ይባላል ብዬ የዛን ጊዜ ተናግሬ እኔ መጀመሪያ ጊዜ ነኝ የተናገርኩት አውራምባ ታይምስ ጋዜጣ ላይ ወዛ በኋላ ነው ደጋፊው የተቀባበለውና እኔ ውስጤ የሆነ ነገር በቃ እንተነል ነበር ግን ነባራዊ ሁኔታው ለምሳሌ ብትለኝ አዳማ ላይ ስናሸንፍ በቃ ወደ እርግጠኝነት ውስጤ በቃ እርግጠኛ ዘንድሮ ለምን የአዳማ ጨዋታ ሉዝ ካደረገን በቃ አንደኛ ሶስቱም ጨዋታ አዲስ አበባ ነው የምንጫወተው ከሜዳችን ውጪ የመጨረሻው ጨዋታ የአዳማ ጨዋታ ነው አንገተ ስር ደግሞ የሚያነፈንፍ አይደል በቃ ደባረለ እና ያ ለኔ እንትን ነው እና የዛን ቀን ዋንጫ ስንገባ ወደ ስቴዲየሙ ሌላ ጊዜ በ11 ቁጥር ወይ በ2 ቁጥር ነው ቲሞች የሚገቡት ተሼ እንትን ብሎ የሚያስቀምጥ የዛን ቀን በቀጥታ በኮርትሪቭ እንደ ናሽናል ቲም ገባረለ በግራም በቀኝም የኢትዮጵያ ቡና ደጋፊ ራሱ ድባቡ ራሱ በጣም እንትን ይላል ልክ እንደ ናሽናል ቲም ነው የገባ ነውና ማለት እኔ ወለቴን ለመናገር በዛ በኳስ እርግጠኛ አትሆንም ግን እርግጠኞች ነበርን በቃ ምንም እንትና ታስቦ የመጀመሪያ ጊዜ በስክሪን አቤት አደባባይ መስቀል አደባባይ ነው እንትን የተባለው በስክሪን ፊልም ያለ ላይቭ ጨዋታ የተላለፈው ስቴዲየሙ ሞልቶ በስክሪን መስቀል አደባባይ እግር ኳስ መታየት የጀመረው በቡና ነው የማስበው የዛን ጊዜ ከዛ በፊት እንደዚህ በላይቭ የውጭ ጨዋታዎች ካልሆነ በስተቀር የኢትዮጵያ ፕሪሚየር ሊግ ሰው እዚህ ጋር ሞልቶ ስቴዲየም ሞልቷል ውጭም መቆም የለም ትኬት የለም አስቀድሞ ጠዋት ላይ ነው የሞላው ከዛ ሰው ለሊት እዛው ያደሩ ሰዎች እዛ ያደሩ ሰዎች አሉና በየመንገዱ ቢጫ ማሊያ ያረገ የተለያዩ ቡና ዋንጫ ይበላል አባይ የሚገደባል የሚለው ነገር እነዚህ የተለጣጠፈባቸው እንዳለ ብዙ ነገሮች ብዙ የተለያዩ አይነት ማሊያዎች በየመንገዱ ስትመጣ ከሳሪስ ጀምሮ ከካምፓችን እስከ ስቴዲየም ድረስ መታየው ድርዳር በጠቅላላ ያ ስሜት ነበርና እኛ ቢኮዝ እኛ ማለት ያው ጊዮርጊስ 10 ምናምን ጊዜ ስለበላ እንዲህ አይነት ስሜት ላይፈጠር ይችላል ገባረ ለቡና ግን የመጀመሪያ ዋንጫ ስለነበረ በፕሪሚየር ሊጉ ትልቅ በጣም ከባድ በጣም ትልቅ ታሪክም ነው ምንም ጥርጥር የለውም የመጀመሪያ ነው ከዚህም በኋላ ቢበላ እንኳን በኢትዮጵያ ፕሪሚየር ሊግ ስሙን ቀይሮ ከመጣ በኋላ የተገኘ ከረጅም ጊዜ በኋላም የተገኘ ደጋፊ ጠብቆ ያገኘው እናንተም ዋጋ ከፍላችሁ ያገኛችሁት ዋንጫ ስለሆነ ምንም ጥርጥር የለውም በጣም ትልቅ ክብር የሚሰጠው ጊዜና ዋንጫ ነው 2003 በኢትዮጵያ ቡና ደጋፊው ዘንድ የሚረሳ ጊዜ አይደለም ለዛም እኮ ነው ዋንጫውን ስታረጋግጡ ሜዳ ላይ የሚያለቅስ አለ የሚንደባለል አለ እና ዳነ ሁሉ አይታወቅም ነበር ጭቃ ላይ የሚንደባለል አለ በቃ ምንም የምትለየው ነገር አልነበረም ሁሉ ነገር የሆነ በቃ ያለማመን ነገር በጣም ክሬዚ ነው በነገራችን ላይ ቤተክርስቲያን ጧፍ ሁሉ አብርተው ስለት ሲያስገቡ የነበሩ ሰዎችን ሁሉ ሰምቻለሁ ልደታ ቤተክርስቲያን በቡና ደጋፊዎች ሞልቶ እንደነበር ማታ ላይ ጧፍ ያበሩ ሲያመሰግኑ የነበሩ ሰዎችን በየእምነታቸው በተለያየ ነገር እንደው ይሄን ደጋፊ ስታስብ እንደው ምድረው ውስጥ የሚሰማ ስሜት እኔ እድለኛ ነኝ ብዬ ነው ማስበው ራሴን ማለት ነው እኔ በኢትዮጵያ ቡና ክለብ ውስጥ ብዙ ትልልቅ ተጫዋቾች አልፈዋል በጣም ማደቃቸው ተጫዋቾች ባይኔ ያየዋቸው
ከኛም በፊት የነበሩ ታሪክ ያላቸው ተጫዋቾች ነበሩ ማለት በዛ ሁሉ መሃል ውስጥ ግን እግዚአብሔር ፈቅዶ በእኛ ጊዜ ዋንጫ ማንሳታችን ጀስት ከእድልም ጋር ነው ማያይዘው ወቅቱ ምን ተምለው ያ ነገር ለኔ በላይፍ የፈጠረልኝ ነገር ሁሉ ጊዜ በህይወቴ ሁሉ የሚከተለ ላይክ እንደ ፋሚሊ ራሴን የቡና ፋሚሊ አርጌ ነው የምቆጥረው ለምን ሁሉ ጊዜ ቤትም ቦታ ላይ ያ ስም ይከተላል በቃ ምንም ያ ደግሞ ሶሻል ካፒታል የምትመነዝረው ነገር ነው ማለት ፍቅር መቼም ቢሆን የማይጠፋ ነገር ነው ማለት ያ ገንዘብ ይጠፋብሃል ግን ፍቅር ግን አይጠፋም በቃ ሁሌ ከትከሻ ላይ እንትምትለው ነገር ነው ብዙ ሰተን አይደለም ግን ብዙ ሰተውናል እነሱ እኛ የሰጠነው ትንሽ ነገር ነው በቃ ስራችን ነው ደሞዝ ይከፈለናል ምናምን ማለት የፊርማ ተከፍሎ ነው የገባ ነው ገባ አይደል ደጋፊው እዛ ያለው ማህበረሰብ ገንዘብ ከፍሎ ነው የሚገባው ማላይ ይገዛል ፀሐይ ብትለው አይገደበውም ዝናብ ምናምን ተናይለው ጥሩ ጨዋታ ስትጫወት ማትጫወትበት ቀን አለ ተናዱ ይወጣል ጨጓራውን አቃጥሎ ይወጣል ምናምን ለነሱ ጀስት ምንም ምንሰጣቸው ነገር የለም ገባ አይደለ ባትጫወት ትቀጣለ ምናምን ግዴታን አልተወጣ ምናምን ግን እነሱ ደግሞ ለኛ የሰጡን ነገር ግን መቼም በምንም ነገር ልንመነዝረው ማንችለውና እስከዛሬም ድረስ በኩራት ምንለው ነገር ደጋፊ የሰጠን ክብር ነው እስከዛሬም እንትን ብዬ ማስበው ነገ ተመልሼ በሌላ ነገር ላስደስት ብዬ ባስብ ምንም ማለት ልትከሰው ማትችለው አጋጣሚ ነው የተፈጠረው በላይፌና ሌሎችም ተጫዋቾች እንዲህ አይነት ስሜት ይኖራቸዋል ብዬ አስባለሁ ተጫዋች ሆነ ታሪክ ሰርታል ካፒቴን ሆነ ዋንጫ አንስተሃል ቡድን መሪ ሆነ ቡናን አገልግልሃል በብዙ መልኩ አንድ የቀረህ ነገር ያለ ይመስለኛል ሌላ ስራ እንደው ነገ ዋና አሰልጣኝ ሆነ ኢትዮጵያ ቡናን የምታሰለጥንበት ዘመን ይመጣል ብለህ ትገምታለህ ማለት ይመጣል ማለት የማይመጣበት ምክንያት የለም ማለት ፎርዛት ማተር እኔ አሁን ራሴ ላይ ብዙ ኢንቨስት አድርጌያለሁ ከተጫዋችነት ህይወቴ ሪታየርድ ካቆምኩኝ በኋላ ለአሰልጣኝነት ሙያዬ በጣም ራሴን በጣም ብዙ አዘጋጅቻለሁ በጣም ስቲል እያዘጋጀው ነው ራሴን እየጨመርኩ ነውና ክሎፕ የሚናገረው ነገር አለ ኮቺንግ ኢዝ ኤ ላይፍ ታይም ለርኒንግ ነውና የሆነ የሚቆም ነገር አይደለም ኮቺንግ ሁሉ ጊዜ እየተማርክ ራስን ያበቃ ያስተካከልክ የምትሄድበት ጉዞ ነውና የሆነ ወቅት ላይ እንትምትለው አይደለም ያኔ ስታቆም ነው በቃ ፌል ማድረግ የምትጀምረውና ኳስ ዳይናሚክ እየሆነ እየመጣ ነው በየጊዜው አዳዲስ ነገሮች ይመጣሉ የሚያሰለጥኑ አሰልጣኞች እንደው እድሜያቸው በጣም ወጣቶች እየሆኑ መጥተዋል ቢኮዝ ራሱ ስትረሱ ያለው እንትን ኃላፊነት በጣም ከባድ ስለሆነ ኢነርጂ ያስፈልጋልና ብዙ እንደበፊቱ እንደነ ፈርጉሰን እንደነ ቬንገር 20 አመት 30 አመት ላያሰለጥኑ ይችላሉ በጊዜ ነው ነገሮች ሊያቆሙ ይችላሉና ኃላፊነት ሁሉ ነገር እየተለወጠ ነው የሚሄደው ስለዚህ እኔ ራሴን አዘጋጅቻለሁ ኢትዮጵያ ቡናን የማሰለጥበት ቀን ይመጣል ብዬ አስባለሁ ራሴን ሬዲ ካደረኩ ሲንስ ራስን ሬዲ ካደረክ ልክ ተጫዋች ሆነ ተፈልገ እንደገባው ሁሉ እንዲሁ ማሰልጣኝ ሆነ ተፈልገ ማትገባበት ምክንያት ምንም የለም ያን ብቻ ሳይሆን አገሬንም ማሰለጥንበት እንዲህ አይነት አጋጣሚዎች የዓለም ዋንጫ የተገናኘ ነው እዚህ አሜሪካ ነው ዓለም ዋንጫን አይቻለሁ አይምሮዬ ላይ በጣም ትልቅ ነገር አስቀምጫለሁና ያ ህልሜ ይሳካል ብዬ አስባለሁ የእግዚአብሔር ፈቃዱ ከሆነ ኢትዮጵያ ቡናን ብቻ ሳይሆን የሀገሬ ብሔራዊ ቡድንንም አሰልጥኝ በእንደዚህ አይነት መድረኮች ከዚህ መድረክ በላይ የሀገር ጨዋታ ኮክቴል የለም ትልቁ የዓለማችን የእግር ኳስ መድረክ የዓለም ዋንጫ እዚህ መድረክ ላይ የሀገርን ብሔራዊ ቡድን ይዘክ መወከል መምራት ማለት ከዚህ በላይ በእግር ኳስ ልታገኘው የምትችለው ክብር የለም እና እኔ ዝም ብዬ አይደለም ወደ ሀገሬ የምመለሰውና ብዙ ነገር ጭንቅላቴ ላይ አስቀምጫለሁ ያስባለሁ አዎ ዳግም በሌላ ኃላፊነት ደግሞ እዚያ አሜሪካ ላይ ኢትዮጵያን ቡድን ይዘህ እንደምናየው ምንም ጥርጥር የለውም እንደው በስልጠና ስለመጣህበት ርቀት ደግሞ እናውራ ድሉ ማለትም ዋጋ ከፍለህ የመጣው በተጫዋችነት ዘመንህ ብቻ አይደለም ለአሰልጣኝነቱም
እንግዲህ በጣም ብዙ ነገርህን አይ ቲንክ ብዙ ተዝናንተሃል፣ ብዙ ነገር ያማረህን አርጋል ብዬ እንዳላስብ ሁሌ ራስን በማብቃት ላይ ነው ጊዜህን የምታጠፋው። እድሉን እዚህ ቦታ አየሁት እዚህ ያገኘሁት የሚልህ የለም። ወይ ሜዳ ነው ወይ ስልጠና ላይ ነው ምናምን እና በስልጠና የሄድክበት ርቀትና ምክንያትህስ ምንድን ነው? ይሄን ሁሉ ዋጋ የሚያስከፍልህ ምክንያት ምንድን ነው? እግር ኳስን መውደድ፣ ለእግር ኳስ መሰጠት ወይስ ደግሞ ያስቀመጥከው ግብ አለ እሱ ላይ ለመድረስ? ማለት ሁለቱም ሊሆን ይችላል። ማለት ያው የምትፈልገው ነገር አለ በህይወትክ። አሁን እኛ የተፈጠርነው በምክንያት ነው። እግዚአብሔር በምክንያት ነው እኛን የፈጠረን። ዝም ብሎ ተነስቶ አይደለም የፈጠረን፣ በአላማ ነው የፈጠረን እና በዚች ምድር ላይ ስንቆይ እያንዳንዷን ቀን ተጠቅመንባት እንድንሄድ ነው። አገባረል የፀጉራችን እንኳን በሱ ዘንድ የተቆጠረ ነው። አገባረል እያንዳንዷን ነገር ያለ አግባብ ማጥፋት አለብን ብዬ አላስብም። ይሄ ደግሞ አንዱ የክርስትና መገለጫ ነው ብዬ አስባለሁ እና ሰዎች ራሳቸውን በማይገባ በስራ ፈትነት ማሳለፍ የለባቸውም። ማለት ስራ በመስራት ነው የሚችለውን ያህል ነፍስ ከስጋ እስከተለየ ድረስ አቅም እግዚአብሔር እስከሰጠ ድረስ መስራት አለበት በመድር ላይ ስትኖር ማለት ነው። ከዛ አንፃር እኔ ሁሉ ጊዜም ጊዜን ለመጠቀም ጥረት አደርጋለሁ እና እግር ኳስ እኛ ፊት ለፊት ቆመው ያ ቅድም እንደላኞች ወጣቶቹም ከዛ በኋላ የመጡት እነ ገብሬ ነው ውበቱ እና አሸናፊ በቀለ ብዙ አሰልጣኞች በህይወቴ የውጭውም የሀገር ውስጥም ከ30 በላይ አሰልጣኞች አሰልጥነውኛል። እነዚህ ሁሉ በኔ ህይወት ውስጥ የራሳቸውን አስተዋጽኦ ትልቅ አስተዋጽኦ አላቸው። ልክ አንድ ወፍጮ ቤት የሚሄድ ሰው ዱቄት ሳይነካው እንደማይመጣ ሁሉ አጠገቤ የቆሙት አሰልጣኞች በጠቅላላ ለኔ የሆነ ነገር ሰጥተውኛል። የነሱ አሻራ እኔ ላይፍ ስታይል ውስጥ የኔ ኮቺንግ እንትን ውስጥ አለ። ስለዚህ እኔ ደግሞ ነገ ፊት ለፊት የሚቆሙ ተጫዋቾች ደግሞ the same thing የተሻለ ነገር ይዤ ቆሜ ለነሱ መስጠት አለብኝ አንድ አስባለሁ። እሱ ማለት ነው ሙሉ ሆነ መቅረብ፣ ክፍተቶችን መሙላት ማለት አሁን እኔ ያላገኘኋቸው ነገሮች አሉ ብዬ ማስባቸው አሁን ስማር ያገኘኋቸው ነገሮች አሉ። እነዛን ነገሮች ደግሞ ለመጪው ጄኔሬሽን ሙሉ ሆኜ መስጠት አለብኝና አንድ የሆነ ነገር አቺም ታሪክ መስራት አለብን። ዓለም የጥቁር ህዝብ ጨለማ ነው ብሎ ዓለም በሚያስቡበት ሰዓት አበበ ቢቂላ በባዶ እግሩ ሄዶ ሮም ላይ ወርቅ አምጥቷል። ጥቁሮች ምንም የሚገባቸው አይደሉም ባሪያ ናቸው በሚታሰብበት ሰዓት ላይ አፄ ምኒልክ አድዋ ሄደው ነጭን አሸንፈዋል እና እኛ አዲስ ታሪክ ለመስራት ትልልቅ የሆኑ ታሪክ የሰሩ ሰዎች ያፈራች ሀገር ናት ኢትዮጵያና እኔ እንደዚህ አይነት ትልልቅ ነገሮችን ባስብ አይገርም። እኔ ባልጨርሰው መጪው ትውልድ ደግሞ ይጨርሷል። ግን ማሰብ አለብን። ለዓለም ዋንጫ ማለፍ አለብን ብለን ማሰብ አለብን። ፉትቦላችንን ማሳደግ አለብን ብለን ማሰብ አለብን። ያንን ካላሰብን ያ የሆነ ነገር ልንደርስበት አንችልም። እኛ ባንደርስበት ሌሎች ሊደርሱበት የሚችሉ አቅጣጫ ማሳየት ራሱ ለትውልዱ እንዲያስብ ማድረግ ራሱ ትልቅ ነገር ነውና ራሴን አሉ ራሳቸውን የሚያዘጋጁ ኮቾች ያው እንደ ሀገር ሁላችንም የራሳችን የሆነ አምቢሽን አለን። በግል ደግሞ የራስ የሆነ ደግሞ ጥረት ደግሞ ከሰው ሊለያይ ይችላልና ብዙ ኮቾች አሉ ማቃቸው ራሳቸውን እያሳደጉ የመጡ በፕሮፌሽናል ደረጃ እያሳደጉ ራሳቸውን በውጭ ሀገር የሚያሰለጥኑ አሰልጣኞች አሉ። አሪያል የሚሊዮኑ የሚችሉ አሰልጣኞች አሉና እነዛን መንገድ እከተላለሁ ብዬ አስባለሁና ለኔም እንትን ነው ማለት ውስጤ ያለ ነገር ነው። እኔ አሁን ከእግር ኳስ ውጪ ሌላ ላይፍ የለኝም አልነበረኝም። ገባህ ሌላ ላይፍ አልነበረኝም። አሁን እኔ የሆነ ቦታ ብትሰጠኝ ምናልባት ሾርት ታይም ሊሆን ይችላል ልቆይ የምችለው እና እንጂ ልቤም እኔም ውስጤም ነፍሴም ያለችው ያቺ መንገድ ላይ ነችና ያ ደግሞ እንግዲህ ውስጥ ያለህን ነገር መቼስ ይዳፈናል እንጂ የሆነ ቀን እንትኑን
ከፈት ስታረገው ያፍም መውጣቱ አይቀርምና ከዛ አንፃር ነው እኔ ራሴን ተማረው ስታቅ ደግሞ የሆነ ነገር ስታቅና ስትል እንዳላወክ ነው እየገባ የሚሄደው ገና ብዙ ያላወካቸው ነገሮች እንዳሉ ትረዳለህ ይሄ ሰፋክት ነው በቃ አለት በቃ እዛ ጋራ ብዙ አሁን አንተ እኔ ባርሴሎና ሄጄ ኮርስ ስማር አጠገቤ ያሉ ተማሪዎች ያላቸው ፕሮፋይል ምናምን ስታ ገና ጭራ ላይ እንደሆንክና ምንም ገና እግር ኳሱ የዓለም ፉትቦል የደረሰበት ገና ለመድረስ ገና ዳዴ እያልክ እንደሆነ ይገባል ትረዳለህ የዛን ጊዜ ራስን በደንብ ለማብቃት ጥረት አደርጋለሁና ያ ነገር ለኔ ለመማር ራሴን ለማሳደግ እንደገና ደግሞ ህልምህን ለመኖር ደግሞ ያ ከዛ አንፃር ነው ሁሌ የምትማረው ቀድም ያልኩ ደግሞ ገዢ ነው ብቻ ኮቺንግ ሁሉ ጊዜ መማር አለበት በቃ ላይፍ ታይም ለርኒንግ ነውና እሱ ነው የኔን የሚገዛኝ በጣም ጥሩ በጣም ብዙ ነገሮችን ያነሳን ነው ድሉ እኔ በጣም ደስ ብሎኛል እንደው ሙሉ ቀንም ብንቆይ ካንተ ጋር ጨዋታ አልጠግብም እርግጠኛ ነኝ ተመልሰህ ትመጣለህ ወደ አሜሪካ አይቀርም አሁን እስኪ ስለ አካዳሚህ እናውራ ባለፉት አመታት በልዩ ትኩረት ራስህን ሰተህ የሰራህበት ዕውቀትህን አቅምህን ተጠቅመህ ልጆች ያፈራህበት እንዲሁም ደግሞ በዓለም አቀፍ ደረጃ ልጆች እንዲታዩ በተለያዩ ክለቦች ውስጥ እንዲገቡ በኢትዮጵያ ውስጥም እንዲታዩ እድል የፈጠርክላቸው የመሰረትከው ማሰልጠኛ ተቋም አለ እስኪ ስለሱ ንገረኝ ያው ኢዲዋይ የእግር ኳስ ማሰልጠኛ ማዕከልን ያው ከባርሴሎና ከመጣው በኋላ ነው የጀመርኩት የዛሬ 7 አመት አካባቢ ግን ያው በጣም በእንደዚህ ደረጃ ግን ያስፋፋሁት ግን በካለፉት 3 አመታት በኋላ ነው በተለይ 2019 ባርሴሎና ሄጄ ከመጣው በኋላ ለፈቃዱን አውጥቼ ነገር ግን መስራት አልቻልኩኝም ያው የክለብ አሰለጠን ነበር ኢትዮጵያ ቡና ንግድ ባንክ አሰለጠን ነበርና እዛም ያረኩ ነበር አንዳንድ ጊዜ ደግሞ አንዳንድ ቦታዎች ላይ እጀምርና ሜዳው ያው ይያዝብኛል ከዛ በኋላ ተውና ሌላ ቦታ ልጅ ተበተንና እንደገና ድጋሚ ደግሞ ሌላ ቦታ አሰባስበ እንትተላለ ከ3 አመት በፊት ግን ያው የዚህ የፕሮፌሽናል ስራዬን ተውኩኝና ትኩረቴን በጠቅላላ እንትን ላይ ያደረኩት አካዳሚ ላይ ያደረኩኝና ያኔ ፕሮፖዛል ሳስገባ የፕሮጀክት ፕሮፖዛል ታስገባለ ዩዝ ዴቨሎፕመንት ስልጠና ነበር የወሰድኩት 130 ክሬዲት አወር ነው ወደ 40 ቀን ምናምን ባርሴሎና ቆይቻለሁ ጧትም ከሰዓትም ፉትቦል ነው በቃ ትምርቱ በጠቅላላ ማለት ነው እና ልጆችን እንዴት እንደምታበቃ ነው ከታዳጊ ጀምረህ እስከ ላይ እስከ 17 አመት ፕሮፌሽናል ሃይ ፐርፎርማንስ እስኪደርሱ ድረስ እንዴት ማብቃት እንዳለብህ የሚሰጥ ትምህርት ነውና ያንን ከተማርኩኝ በኋላ ፕሮጀክት ፕሮፖዛሉን ሳስገባ በእያንዳንዱ ክፍለ ከተማ አንዳንድ ፕሮጀክት ቢኖረኝ ብዬ ምን ያህል አሰልጣኞች እንደሚያስፈልግ ያሉት ኢኩዊፕመንቶች ማቴሪያሎች ምን እንደሚያስፈልግ ያኔ ነው ያስገባሁትና ከዛ ልክ የፕሮፌሽናሉን ትቼ አካዳሚው ላይ ሙሉ ጊዜን 24 ሰዓት መስጠት ሲጀምር ጊዜ ያስገባሁት ፕሮፖዛልን ማንቀሳቀስ ጀመርኩኝና የተለያዩ ቦታዎች አንድ ቦታ የነበረው ግን የተለያዩ ቦታዎች ላይ ልደታ ክፍለ ከተማ ቦሌ ክፍለ ከተማ የካ ክፍለ ከተማ ለሚኩራ ክፍለ ከተማ እነዚህ ቦታዎች ላይ አሁን ለምሳሌ ልደታ ላይ 2 ሊኖር ይችላል ቦሌ ላይ 2 ሊኖር ይችላል እንደዚህ ያደረኩኝ ወደ 5 ቦታ ምናምን መስጠት ጀምሬያለሁ አንድ ቦታ ላይ ደግሞ የወዳጅነት ፓርክ ላይ ደግሞ ኢንዲቪጁዋል የግል ላይክ አሁን ለምሳሌ 2 ወር 3 ወር አሜሪካ ቆይተው ሲመጡ እዛ ላይ ኢንዲቪጁዋል ትሬኒንግ መስራት ይፈልጋሉ እነዚህ ስልጠናዎች ይሰጣሉ እንደዚህ አድርገን እንትናረጋለን እነዚህ 5ቱም ቦታዎች ላይ ግን ያው በመደበኛነት ስልጠና እንሰጣለን ጥሩ የሆኑ ተጫዋቾችን ውድድር ላይ እናስገባቸዋለን የክፍለ ከተማ ውድድር ላይ እንወዳደራለን የከተማ አቀፍ ውድድር ላይ ያው አምና ለመወዳደር አስበን ነበር ከድሜ ጋር በተያያዘ
በሚፈለገው አሁን አዲስ በወጣው መታወቂያው ምንድነው ፋይዳ መታወቂያ ከወጣ በኋላ ብዙ ልጆች ያው ከትምህርት ቤት ምዝገባ ጋር በተያያዘ ምናምን የእድሜ እንትኖች ሲፈጠሩ ያስካቸው ልጆች ከፍ ይሉባል የዛን ጊዜ ልታስበው የነበረው የመወዳደር እድሜ ያልፍብና በዚህ ውድድር ላይ መወዳደር ስላልቻለን አሁን ኔክስት ይር ያዛወርናቸው ውድድሮች አሉ ከዛ አንፃር ካልሆነ በስተቀር ብዙ ልጆች ወደ አዲስ አበባ ክለቦች የገቡ ልጆች አሉ በታዳጊ ደረጃ አንደር 20 አንደር 17 የሚጫወቱ ተጫዋች አሉ አሁን በተለይ አሁን ዘንድሮ እናንተ ጋር ቅዱስ ጊዮርጊስ የገቡ ልጆች አሉ በተለይ ናትናኤል አረጋው የሚባለው ተጫዋች በጣም ጎበዝ ተጫዋች ነው ምናልባት በጣም በከፍተኛ ደረጃ መጠብቀው ተጫዋች ነው በጣም ጎበዝ ተጫዋች ነው ዱባይ ፕሮፌሽናልነት ተልኮ ነበር ከዛ መጥቶ ነው ዝም ብሎ ሲሞክር ጊዮርጊስ የተያዘውና መከላከያ የገቡ ተጫዋቾች አሉ ቡና የገቡ ተጫዋቾች አሉ እንደዚህ ውጪ ሀገር ደግሞ የተለያዩ ክለቦች አሁን ለምሳሌ የመጀመሪያ ጊዜ ብራጋ የላኩት ተጫዋች አለና ዛልተሳካለትም ነገር ግን መጨረሻ ላይ እዛ ቆይቶ ሌላ ክለብ አገኘ አሁን ኖርዌይ እየተጫወተ ነው የሚገኘው ጎቲያ ካፕ ስዊድን ላይ 2024 ላይ የገባ ልጅ ነበር እዛ የተጫወተ ልጅ ነበር አሁን ጀርመን አንደር 20 ቲም ውስጥ ጀርመን ቡንደስሊጋ ውስጥ የሚጫወት ቡድን ውስጥ ይጫወታል እኛ ከዛ ቆይተው አንደር 13 አምና አንደር 14 የተጫወተ ልጅ አሁን እንግሊዝ ለሪጂናል ካውንቲ ቲም የሚጫወት ልጅ አለ አሁን እሱ ይጠበቃል አንድ ኤጀንት አግኝቶታል አርሰናል ሊያስሞክረው አሁን ከ20 ቀን በፊት ነው ፊልሙን የላከልኝ አርሰናል ለመሞከር ማለት ነው እና እንዲህ ተጫዋቾች እንደዚህ ውጪ ሲወጡ ሚና ካፕ ዱባይ ተሳትፈናል ስዊድን 5 አመታችን ነው መሳተፍ ከጀመረን አሁን ዘንድሮ ለአምስተኛ ጊዜ ነው የምንሄደውና እንዲህ አይነት ዓለም አቀፍ ቡድን ውድድሮች ላይ ተሳትፎ ሲመጡ ልጆቹ አይምሮአቸው በከፍተኛ ሁኔታ ተቀይሮ ነው የምታገኛቸው አሁን ለምሳሌ ዘንድሮ ሁለት ልጆች የጠቅላይ ሚኒስትሩ ኢኒሺዬቲቭ 29 ምርጫ ሲመረጥ ከተመረጡት ከአዲስ አበባ 20 ተጫዋቾች ውስጥ ሁለቱ አሁን እዚህ ስዊድን ሀገር ተጫውተው የመጡ ተጫዋቾች ናቸውና ምንድነው አይምሮአቸው በጣም ያድጋል ልዩነታቸው ጋፓቸውን ያያሉ ስለዚህ መስራት ይጀምራሉ በደስም እድሜ ደረጃ ያለ ተጫዋች ከነሱ ጋራ ነጩ ሲበልጣቸው የዛን ጊዜ ራሳቸውን መስራት እንዳለባቸው ያምናሉ አንተ ከምትናገራቸው በላይ በማየታቸው የሚያምኑት ነገር አለና ያ ነገር እንደዚህ አይነት ኢንተርናሽናል ኤክስፖዠሮችን መፍጠር ይችላል ተጫዋቾች በትልቁ እንዲያስቡ እድል ይፈጥራል እንዲህ አይነት መድረጎች ፕሮፌሽናል የመሆን እድሉን አሁን ለምሳሌ የሞሮኮ ብሔራዊ ቡድን ጎልኪፐር ቦኖ በ16 አመቱ ጎቲያ ካፕ ላይ ሻምፒዮን ሆኖ እዛ ላይ ነው ስካውት የተደረገውና ነጎቾ ነካካ አዲባዮር እንደዚህ አይነት ውድድሮች ላይ ነው እንትን የተባሉት የተመረጡት ማለት ነው ስለዚህ በጣም ለብዙዎች እድል ሊከፍት መክፈት ይችላል ጠንካራ ቡድን ይዘለ የሚሄድ ጥረት ያደረገ በየአመቱ በየጊዜው እድሎችን ጠንካራ ነገር ይዘን ለመቅረብ ጥረት እናደርጋለን ያ ደግሞ በኮሙኒኬሽን ይመጣ ነው በየጊዜው በመስራት በሚመጣ ነገር ነው ወጪውስ እንዴት ነው ማለትም በጣም ከባድ ነው አይ ቲንክ ሙሉ ላይፍን ተክለቦች ብታሰለጥን ልታገኝ የምትችለውን ጥቅም ያው ይታወቃል ያንን ሁሉ አቁመህ ዋጋ ከፍለህ ነው እዚህ ላይ እየሰራ ያለው ልጆች ላይ መስራት በራሱ ብዙ ዋጋ ያስከፍላል እንኳን ውጪ ድረስ እየሄዱ ውድድሮችን መወዳደርና እንዴት ቻልከው አሁን እኔ ምንድነው መሰለህ እዛ ላይ ወጪዎች በወላጆች ነው የሚሸፈኑት ወላጆች ናቸው የእያንዳንዱን ተጫዋች የሆቴል አኮሞዴሽን በአብዛኛው አንድ ሳምንት ውድድር ነው የሚካሄደው ስትሄድና ስትመጣ 9 ቀን ምናምን ማክሲመም ብትቆይ ነው አኮሞዴሽን ነው በአብዛኛው ደግሞ እንደዚህ አይነት ውድድሮች ላይ ትምህርት ቤቶች ላይ ነው ሆስት የሚደረጉትና ትምህርት ቤቶች ሆስት በመደረጋቸው ወጪው ውጪ ለሆቴል ከመታወጣው ወጪ በጣም በብዙ ጥፍ የቀነሰ ወጪ ነው መታወጣውና ምናልባት ትልቁ ወጪ የሚሆነው የቲኬት ወጪ ነው ያንንና ይሄንን ወጪዎችን ወላጆች እንዲሸፍኑ እናደርጋለን ለምሳሌ 2024 ላይ
በመጻጻፍ ጎቲያ ፋውንዴሽን የሚባል አለ። ጎቲያ ፋውንዴሽን ማለት ለምሳሌ በምትወዳደርበት አመት ልክ በኤክስፒሪየንስ ልክ ስፖንሰር ያደርገዋል እና የዛን ጊዜ ወደ 7-8 ተጫዋቾችን ስፖንሰር አድርገን ይዘን ሄደን ነበር። አቅም የሌላቸው ነገር ግን መታየት የሚፈልጉ ቲሙን አቅም ኦፍ ኮርስ የዛን ጊዜ ግማሽ ፍጻሜ ለመግባት ሩብ ፍጻሜ ላይ ነው ተሸንፈን የወደቅነው። ምድባችንን የአሜሪካ ቲሞች ነበሩ፣ የስፔን ቲሞች ነበሩ፣ እነሱን ሁሉ አሸንፈናል። የስዊድን ቲሞች ነበሩ እና ያ እድል የፈጠረልን ጠንካራ ተጫዋች ይዘህ ስትመጣ ኮምፒት ታደርጋለህ። የገንዘብ አቅም ይጠይቃል። እንደ አፍሮ ስዊድን ሪል ስቴት ያሉ ተቋማት ኢትዮጵያ ውስጥ ቤዝ ያደረጉ ስዊድን ሀገር ረጅም ዓመት የቆዩ ሰዎች ናቸው። ሪል ስቴት ብለው መስርተው አዲስ አበባ ነው 2 ዓመት ስፖንሰር አድርገውናል። እነሱ ስፖንሰር ሲያደርጉ ዲስካውንት ለተጫዋቾች ዲስካውንት እናደርጋለን። ለምሳሌ 50% ቲኬት ቢሸፍንለት 50% አኮሞዴሽን ብትሸፍንለት ጥሩ አቅም የሌለው ተጫዋች ግን የእግር ኳስ አቅም ያለውን ተጫዋች ይዘት ይሄዳል። ባይቻንስ ደግሞ የእግር ኳስ አቅምም ያላቸው ብዙ ተጫዋቾች እኛ አጋጥመው የእግር ኳስ አቅም ያላቸው እንደገና ደግሞ የገንዘብ አቅም ያላቸው ተጫዋቾች በአብዛኛው በአሁን ሰዓት ይሄ የኢትዮጵያ ውስጥ ያለው አስተሳሰብ በተለይ አቅም ያላቸው የደና ቤተሰብ ልጆች በጣም እየሰሩ ነው። በአሁን ሰዓት በጣም እንደ በፊቱ አይደለም ያለው ነገር። በየቦታው ደግሞ ሜዳዎች ስለተፈጠሩ የመጫወቻ እድል ስለተፈጠረ ብዙ ተጫዋቾችን የማግኘት አቅማችን እየሰፋ ነው የመጣውና ከዚህ አንፃር የወላጆች ወጪ ላይ ወላጆች የነሱን ወጪ እንዲሸፍኑ እናደርጋለን። እኛ በአብዛኛው በሶስት ካታጎሪ ነው አቅም እንትናችንን ወጪያችንን ሸፍነው። አንደኛ እዛ ጋራ ፕሮፌሽናል ብቻ ተጫዋች ይሆናል ብለህ አታስበው። ገንዘብ ከፍሎ የሚሰሩ ተጫዋቾች አሉ። ግማሽ ክፍያ የሚከፍሉ ተጫዋቾች አሉ። ሙሉ ስኮላርሺፕ የምንሰጣቸው ተጫዋቾች አሉ። እነዚህኞቹን ገንዘብ የሚከፍሉትን ለነዚህኞቹ አስተዋጽኦ ያደርጋሉ፣ የራሳቸውን አስተዋጽኦ ያደርጋሉ። አሁን ደግሞ የተፈጠረው ነገር ምንድነው? የኢትዮጵያ እግር ኳስ ፌዴሬሽን ፊፋ ኮኔክት የትሬኒንግ ኮምፐንሴሽን አንድ ተጫዋች ሜዲካል ታስነሳዋለህ፣ ከወላጁ ጋራ ኮንትራክት ትፈራረማለህ። ከዛ ያ ተጫዋች የኢዲዋይ ይሆናል። ለምሳሌ ኢዲዋይ ይሆናል። ፊፋ ኮኔክት ውስጥ ዶክመንቶቹ ይገባሉ። ያ ተጫዋች ጎበዝ ሆኖ ለምሳሌ ቅዱስ ጊዮርጊስ ቢገባ፣ ኢትዮጵያ ቡና ቢገባ ወይም ንግድ ባንክ ቢገባ ፊፋ ያስቀመጠው ትሬኒንግ ኮምፐንሴሽን የሚባል ነገር አለ። ያ እኛ ያወጣነው ወጪ ያ ክለብ በተወሰነው መልኩ ኮምፐንሴት ማድረግ አለበት። ያ የኛ ኢንዱስትሪ ሰስቴን እንዲያደርግ በዛ በኢንዱስትሪ ውስጥ እንድንቆይ እድል ይከፍታል። ያ ገና አልተጀመረም። ለምሳሌ ዘንድሮ ወደ 40 ምናምን ልጆችን አስመዝግበናል በዚህ በፊፋ ኮኔክት ውስጥ። ወደፊት የሚመጡትን ተጫዋቾች ከወላጆች ጋር እየተናገርን ሜዲካል እያስነሳን አሪፍ ተጫዋች ከመጣል አንተ ተጠቃሚ ነው የምትሆነው። እዛ ላይ ኢንቨስት ታረግበታል። ኢንቨስት ብታረግበት ነገ ለመጠቀም ነው። ተመሳሳይ ሁኔታ ሁሌ ኳስ እየገዛ ሁሌ እርዳታ እየጠየቅ መቀጠል በጣም ከባድ ነገር ነው። ነገር ግን እንዲህ አይነት አሰራሮች አካዳሚዎች በደንብ እንዲቆዩና ለራሳቸው ሲሉ እንዲሰሩ እድል ይፈጥራል ብዬ አስባለሁ። በዚህ መንገድ ነው እየቆየን ያለው። በጣም ጥሩ። እንደው ይሄ ስራ ግን መስፋት አለበት። በጣም ብዙ መታየት ያለባቸው ልጆች አሉ። ይሄ ነገር መስፋት የሚችለው ግን በተለይ ደግሞ የሀገር ምልክት የሆኑ ተቋማትም ይህንን የፕሮጀክት እንቅስቃሴ ማገዝ ሲችሉ ነው። ነገ ከነገ ወዲያ ይበልጥ እንዲሰፋ የኢትዮጵያ አየር መንገድም ሌሎቹም መንግስታዊ ተቋማትም እንዲህ አይነት ነገሮችን መስራት የሚችሉበትን እድል እንዲፈጥሩ ብዙ ስራ መሰራት አለበት ብለን እናምናለን። በዚህ አጋጣሚ ደግሞ ኢትዮጵያ ውስጥ ብቻ ሳይሆን አሜሪካ ውስጥም ያሉ ትልልቅ ተቋማት አሉ። እዚህም ታዳጊዎች ላይ ብንሰራ ብለው የሚያስቡ ድርጅቶች አሉና ከኢዋይዲ ፕሮጀክት እና ከእድሉ ጋር መስራት ውጤታማ ልጆችን ፈጥሮ ነገ ለሀገር ይሄን አድርጋለሁ ለማለትም ስለሚያስችል በዚህ አጋጣሚ እኛም ጥሪ እናደርጋለን። ለምን ብዙ መታገዝ አለብህ፣ መደገፍ አለብህ። ማንም ለሀገር ብሎ ላንተ ብሎ አይደለም፣ ለሀገር ነገ ለሚገባት ነገር ብሎ ይህን ፕሮጀክት ቢያግዝ መንግስትም ሀገርም
ሌላውም ተቋም ይጠቀማል ብዬ አስባለሁ። እንደው አንድ ብዙ ጊዜ የምጠየቀው ነገር አለ ድሉ አሁን በተለያዩ ቦታዎች ስንሄድ አሁን እዚህም አንዳንዴ እደነግጣለሁ። ትውልደ ኢትዮጵያውያን ልጆች በተለያዩ ሜዳዎች ላይ ሲጫወቱ ብታይ በጣም ነው የሚያስደነግጠው። በጣም አቅም ያላቸው ልጆች አሉ። እነዚህ ልጆች ነገ ከአንደር 17 ጀምሮ የኢትዮጵያን ብሔራዊ ቡድን መጥቀም አለባቸው። እድሎች ሊፈጠሩ ይገባል። እንደው የውጭ ተጫዋቾችን ኮኔክት ከማድረግ ባሉበት በስልጠና እድሎች ሀገር መጥተው መጥቀም የሚችሉበትን ከመፍጠር አንጻር እንደው ምን መሰራት አለበት ብለህ ታስባለህ? በሀሳብ ደረጃ አሁን በፊት የነበረው ነገር ያው አሁን በብዙ ነገር በብዙ ደረጃ በፌዴሬሽንም ብትሄድ በአጠቃላይ በእግር ኳስ አሰልጣኞችን ብትሄድ አሁን ለምሳሌ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በዚህ ጉዳይ የሚሰራው አብረን ተጫውተናል። ዴቪድ በሻ ጋራ እሱ ኤጀንት ነው። የኢትዮጵያ እግር ኳስ ፌዴሬሽን በመላው ዓለም ያሉ ዲያስፖራ ኢትዮጵያውያንን ስካውት እያደረገ የነዛን የሚያቀርብ ተጫዋች ነው። ነገር ግን ያለው አንዱ ማነቆ ያው የኢትዮጵያ የዱዋል ሲቲዝን አሰራር ለኦንሊቲንግ እሱ ነው እንጂ በሐሳብ ደረጃ ኮመን የሆነ ነገር ተደርሷል። በቃ ኦሬዲ ኤርትራ፣ ሶማሊያ፣ ሌሎች ሀገሮች ኢቭን ያደጉት የምትላቸው ሀገሮች እንኳን ተጫዋቾችን ያው ዱዋል ሲቲዝን እየሰጡ ዱዋል ሲቲዝን ብዙ የአፍሪካ ሀገራት አሁን ለምሳሌ ደቡብ አፍሪካ የሞሮኮን ቧዲ ብታየው 21 ዓመት ለፈረንሳይ ብሔራዊ ተጫውተው ለሞሮኮ እየተጫወተ ነው። ሞሮኮን ማቋት ተጫዋቾች ሁሉ አሉበት። እና ምን ልፈልጌ ነው ይሄ አሰራሩ ከመንግስት ጋር የተያያዘ ይህንን ጉዳይ ትኩረት ሰጥተው አሁን የአስተሳሰብ ልዩነቱ ተቀርፏል። በቃ አስፈላጊነታቸው ታምኖበታል። ነባረላ አሁን ይሄ ትልቅ መንገድ ነው ይሄ መቀረፉ ራሱ። ከዛ በኋላ ይሄ ነገር እነዚህ ተጫዋቾች አፕላይ ማለት ሀገራቸውን እንዲጠቅሙ ማድረግ እሱ ስራ ይጠይቃል። ከዴቪድ በሻ ጋራ ብራሰልስ ላይ ተገናኝተን ቤልጂየም የኢትዮጵያን ውድድር ላይ ተገናኝተን ብሩዥ ጌንት የምትባል ከተማ ጌንት ላይ እና እዛ ወደ 3 ሰዓት ምናምን እንደዚህ ሳናስብ ቆመን አውርተናልና ምንድነው ኢቭን 17 ዓመት ከመሙላታቸው በፊት አንደር 15 ምናምን መሄድ አለባቸው። ይሄ የሀገራቸው ሁኔታ ሞር ፊሊንግ እንዲረዱት በዛ ላይ ደግሞ ልዩነቶቹ የሚፈጠሩት ከ14 ዓመት በላይ ነው። በቃ 14 15 16 17 ከዛ በኋላ ልዩነቶቹ ጋፖቹ በጣም እየሰፉ ነው የሚሄዱት። ከ14 ዓመት በታች ልዩነቶች በኢትዮጵያ ተጫዋቾችና በአውሮፓ ተጫዋቾች በኢትዮጵያና በሌሎች አፍሪካ ተጫዋቾች ብዙ ልዩነት አታይ። እንደውም አንዳንድ ጊዜ የኛ ተጫዋቾች አቅም አላቸው። በተለይ የዚህ ስትሬት ፉትቦል እንትን ስላለ የቴክኒካል አቅም የመፍጠር አቅማቸው ምናምን ከፍተኛ ነው። ነገር ግን ልክ 14 ዓመት ሲያልፉ የስልጠናው ሳይንሱ ይህንን የሳይንሱን ሞደርን የሆነውን ስልጠና የሚያገኙ ልጆች እነዚህ ከማያገኙት ልጆች እየሰፋ ሄደ። እዛ ልዩነቱ ሰፊ ይሆናል እና እነዚህ ኢትዮጵያውያን ተጫዋቾች ትውልደ ኢትዮጵያውያን ተጫዋቾችን ለማሳተፍ የፖሊሲ ለውጦች ያስፈልጋሉ። በትክክል በቃ ትልቁ የፖሊሲ ለውጦች ያስፈልጋሉ። አንተ ማለት በአገር ደረጃ ሌሎች ሰዎችን ዱዋል ሲቲዝን አትስጥ፣ ግን ለእግር ኳስ ተጫዋቾች ተብሎ ልዩ የሆነ እንትን መውጣት አለበት መኖር አለበት። እና ለሀገር ጥቅም ለሌላ ለምንም አይደለም። ሀገሪቷ የተወሰነ መከፋፈል በእግር ኳሱ ማግኘት ያለባትንም እያገኘች አይደለም። ከኋላ የመጡ ሀገራት ጥሏት እየሄዱ ነው። እንደገና እድገትም ይፈጥራል። አይ ቲንክ በውድድሮች ላይ ስትሳተፍ የምታገኘው ዶላር አለ። እሱ መጥቶ የሚፈሰው እግር ኳሱ ላይ ሲሆን የሚፈጥረው ነገር አለ። ያ ሁሉ ነገር መታሰብ አለበት። ያ ካልሆነ አስቸጋሪ ነው የሚሆነው። ስዊድን ከስንት ቀን በኋላ ከአንድ ወር ጊዜ አንድ ወር ያነሰ ጊዜ ነው ያለው። አንድ 20 ቀን ምናምን እንደዛ። ቅድመ ዝግጅት ምን ይመስላል? አሁን ከአሜሪካን ሮጣ የምትሄደው ለዛ ውድድር ስትል አመቱ ሙሉ ውድድር ስለሆነ ማለት እኛም እንዴት ነው የምናደርገው ከየቱም ቦታዎች ባሉ ሰልጣኞች ቴሌግራም ላይ እናሳውቃለን። እንዲህ አይነት ውድድር ከመስከረም ጀምሮ ነው ቅድመ ዝግጅት የተዘጋጀ ቲሞች
ልጆች አሁን እኛ በጣም ብዙ ሰው ስላለ 2 ቲም ነው ይዘን የምንሄደው 4 ቲም የሚሄድ አቅም ነበረን ነገር ግን ያው እየቀነስን ነው እንትን የምናደርገውና ብዙ ልጆች አሉ አሁን እዛ ችግር የለብንም ግን ዝግጅቱ ግን አመቱን ሙሉ ስለሆነ አሁን ሞር እንደዚህ ፍሬንድሊ ማቾችን ነው ያደረግን ያለ ነው በቃ ወደ ጌሙ ወደ ጨዋታ ወደ ድሩ እየደረስን ስንሄድ አንዳንድ ዶክመንቶች ዛላይ ለውድድር ስትቀርብ ፎቶዎችን ማስገባት እንደዚህ ነገሮችን እንደድሚያቸው ማስገባት አክቲቭ ማረክ ካለው ነው በስተቀር ኦልሞስት ያው ሁሉ ነገር ያለቀ ነገር ነው ያው እንደርኩም ያው አንድ ቢያንስ 2-3 የወዳጅነት ጨዋታዎችን እናደርጋለን እዛ ከሜዳችን በፊት በጣም ጥሩ ቢዚ ነህ በእግር ኳሱ ሙሉ ላይፍን ተቆጣጥሮታል ባለቤት አለ 4 ልጆች አሉ እንደው ጊዜያችንን ተሻማ የኛስ ጊዜ መች ነው ብለው አፋጣው እሱ ነው ከባድ ነገር ያው ከባዱ ነገር ያው እነሱን በተጠይቃቸው የበለጠ ይላል ነገር ግን እኔ ምንድነው ሌላ ለምሳሌ እኔ ብትለኝ በጊዜ ነው ቤት የምገባው ሌላ ክፍት በሆንኩበት ሰዓት ላይ ስራ በሌለኝ ሰዓት ላይ በጊዜ ነው ወደ ቤት የምገባውና ሌላ ተጓዳኝ ነገሮች ልምድ ስለሌለኝ በዛ ይካካሳል በያስባለሁ ነገር ግን እንደዛም ቢሆን ግን የባለቤት ያስተዋጽኦ በጣም ከፍተኛ ነው እሷ ያው ልጆችን ቴክ ኬር በማድረግ እና ደግሞ በመቅረጽም በማድረግ ቤት ውስጥ ሌላ የቤት መቤት ናት የሷ አስተዋጽኦ እኔን በደንብ ትኩረቴን ጊዜን ለእግር ኳሱ እንድሰጥ የሷ አስተዋጽኦ በጣም ከፍተኛና ምንም የማይተካ ሚና ነው ለኔ የምትጫወተው በዚህ አጋጣሚ እሷን ነው ማመስገን ፈልገው እንጂ ልጆቹ በተቻለ አቅም እኔ በሌላ ጊዜን ሌላ ቦታ ስለማላውል ልጆቹን የተወሰነ ነገር ስላለ ግን ትልቁን አስተዋጽኦ ግን የሷ ነው ምንም ደረጃ ኮቺንግ በራሱ አሁን ዛሬ የሆነ ቦታ ትሄዳለህ ዱዌል ታሰለጥን ትሄዳለህ 40 ምንጭ ሄደ የ40 ምንጭን ቲም ልታሰለጥን ትችላለህ ገባ አይደል እዚህ አሜሪካ መጥተህ የሆነ ቲም ልትይዝ ትችላለህ ገባ ኮቺንግ በራሱ የሙቭ የምታረግበት ነውና ያ ብዙ ለልጆቼ ጊዜ ሰጣለው ብዬ አላስብም ግን የሷ መኖር ደግሞ የበለጠ ነገሮችን ያቀልልኛል በጣም ጥሩ እንደው አጫጭር አንዳንድ ጥያቄዎች ልጠይቅ አሁን ወደዚህ ስትመጣ አንድ የታዘብኩት ነገር አለ እኔ የሚያገኘው ከሙሉዓለም ረጋሳ ጋር ነው እንግዲህ ምናስበው አንድ ነገር አለ አይደል አሁን ለምሳሌ ጊዮርጊስና የቡና ደጋፊ ሲባባል እናያለንና አንዳንዶች የሚያስቡት ያ ነገር ተጫዋቾችም ጋር ያለ የሆነ አይደለም የምትነጋገሩ የምትግባቡ የምትደጋገፉ ሰላምም ማትባባሉ የሚመስለው ብዙ ሰው አለ እንደ አይነት ነገሮች ደግሞ የሆነ የሚነግሩኝ ነገር ስላለ እንደው ወደ አሜሪካ ስትመጣ ይመስለኛል ያገኘው ሙሉዓለምን ነው ቅርበት ኖራችሁ ነው በምን አጋጣሚ ነው ይሄስ ምን ያሳያል ማለትም እውነት ከጊዮርጊስ ተጫዋቾች ጋር እንዲ ባይነቁራኛ ነው ቡናም ይያላችሁ የምትታዩት ጊዮርጊሶችም እንደዛ ናቸው በፍጹም አይደለም ማለት ምንም ያው አንዳንድ ጊዜ የሚመጡ ነገሮች ይኖራሉ እንጂ አንደኛ ነገር እኛ ናሽናል ቲም እንገናኛለን ገባራ ሙሌ ጋራ 98 ናሽናል ቲም ሻምፒዮን ስንሆን ከሙሌ ጋር ተጫውተዋል መድንም ተጫውታችኋል መድን ተጫውተናል አብረን 2 አመት ተጫውተናል መድን ማለት ከስራ አውጥተን ፕሪሚየር ሊግ ያስገባነው ሙሌ እኔ ጌቱ ተሾመ እነዚህ ፕሪሚየር ሊጉም 8ኛ እንዲቆይ አድርገን ይወጣል እና ባይ ዘ ዌይ ሙሌ እኔ በጣም ነው ሰርፕራይዝ የሆንኩት ሰዎችን ተያየኩኝና ዳዊት መብራቱ እዚህ ነው ያለው ሙሌ እዚህ ነው ያለው አይ ስልኬን የሱ ስልክ አፈላልጌ ከማግኘቴ በፊት እሱ ደወለልኝ ራሱን የደወለልኝ በእውነት ነው ምነግርህ እና እኔ ሌላ ሰዎች ምናምን ይጠቆሙኛል እንደዚህ ሰዎች ደወለና ምን አስባል እኔ እንጃ ሙሌ ምንም አላሰብኩም እንግዲህ ያንቺ ስልክ እያፈላለኩ ነበር ዳዊት እንደዚህ ብሏል እያፈላለኩኝ ነበር እና ይዤ ብቻ ቀኑ እስኪደርስ እንትን ብዬ እንትን ላለው ብዬ ነበር አካ እንደዚህ ያስከው የለም በቃ እኔ ጋር ትመጣና ታርፋለህ በቃ ነገሩ ሁሉ ቅልል አደረገልኝና እኔ በጣም ቤቱ የአብርሃም ቤት ይሁን ነው በቃ ያው እስከ ዛሬ ድረስ
እኛ እንደገባን ስላሴዎች ግቡ ምንለው እና በዚህ አጋጣሚ በጣም ማመስገን ፈልጋለሁና በኢትዮጵያ ቡና እና በቅዱስ ጊዮርጊስ ተጫዋቾች መካከል ከ90 ደቂቃ በኋላ ያለው ነገር ለዛ ጋር ነው ሁሉ ነገር የሚያልቀውና ብዙ ነገሮች ምንቀራረባቸው በጣም ክሎዝ የሆኑ ፍሬንዶች አሉ ከሙሌ ጋር እንደውም እዚህ ከመጣ በጣም ረጅም ጊዜ ሆኖታል ግን ትናንትና እንደተገናኘን ነው እንትምትለው እንደዛ ሙላለም እንደዛ ነው እኔ በነገራችን ላይ እድሉ ይሄ ለኔም ገጥሞኛል እኔ አሁን ያው ጊዮርጊስ ቤት ነው የሰራሁት የጊዮርጊስ ሬዲዮ ላይ ነው ረጅም አመት ምናምንና ብዙ ሰው የሚያስበው ነገር አለ እዚህ ሀገር ስመጣ ከተንከባከቡኝ መካከል የቡና ደጋፊዎች አሉ በየቦታው ሲሄድ የሆነ ያቁኛል እንደ ብዬ እስከደነግጥ ድረስ ግን ክብር ይሰጣዋል ይንከባከበዋል ምናምንና እግር ኳስ የ90 ደቂቃ ነው ከዛ ውጪ ቤተሰባዊነቱ በደንብ ያለ ነው ይሄም ጎልብተው እውነታውንም በዚህ መልክ ማየቴ በጣም አስደስቶኛልና ደግሞ አሜሪካ ያሉ ተጫዋቾች የተለያየ ክለብ ተጫዋቾች እንዲህ ናቸው አይወቁ ብቻ በኢትዮጵያ እግር ኳስ ውስጥ አልፏል የሚለውን ነገር ከሰሙ እንደ እንቁላል ነው የሚንከባከቡ እንደውም አንተ ጊዜ ስለሌለህ ነው እንጂ አትላንታ ብትቆይ ምንም የራስ ጊዜ አይኖርህም የእውነት በጣም ብዙ ታላላቅ ተጫዋቾች አሉ እንኳን መጣልን ብለው የሚንከባከቡና እንደው በቅርብ ጊዜ ተመልሰህ እንደምትመጣ ተስፋ አደርጋለሁ ያው እግዚአብሔር ፈቃዱ ሁሉንም እግዚአብሔር ሲፈቅድ በእርግጠኝነት ያንን እንጠብቃለን እድሉ በጣም ደስ ብሎኛል ስላገኘሁ በጣም የእውነት እንቅልፌንም ሰሞኑን አልተኛውም እስካገኝ ድረስ የእውነት ለምን በኢትዮጵያ እግር ኳስ በትክክልም የሚያውቁ የቡና ደጋፊዎች አሉ ክብር ከምሰጣቸው በትክክልም ደግሞ የእግር ኳስ ምልክት ብዬ ከማስባቸው ሰዎች መካከል አንዱ አንተ ነህ ያንተ የህይወት ተሞክሮ ለብዙሃን ትምህርት ስለሚሆን ነው ከኔ ጋርም ቆይታ ማድረግህን የፈለኩት ደስ ብሎኛል እድሜ ከጤና ጋር ይስጥ ያሰብከው ይሳካል ደግሞ የጀመርከው ፕሮጀክት ተሳክቶ ለኢትዮጵያ ብሔራዊ ቡድንም ለክለቦችም ከዚህ በላይ የሚጠቅሙ ልጆችን አፍርተ ዳግም እንደምንገናኝ ተስፋ አደርጋለሁ እንደው በመጨረሻ ማለት የምትፈልገው ነገር ካለ በልና እንጨርሳለን ያው ካስትሮ በጣም አሪፍ ነገር ነው በዚህ አጋጣሚ መገናኘታችን እዚህ ቦታ ራሱ መገናኘታችን በራሱ ትልቅ ነገር ነው የእግዚአብሔር ፈቃድ ነውና አንተ ማክብረ ስለጠራኝ በጣም አመሰግናለሁ በዚህ አጋጣሚ ያው እዚህ ከመጣው ጀምሮ ያው ሙሉዓለም ረጋሳ የኔ ሌጀንድ ነው በጣም ትልቅ ከሱ ጋር በመጫወቴ በራሱ መኮራበት ተጫዋች ነው ሪሊ አሁን እዚህ ስለተቀበለኝ አይደለም ሙሌ በጣም ያገራችን እስካሁን ያልተተካ ተጫዋች ነውና በዚህ አጋጣሚ ምንም ያው እንደምታየው ነገር ነው ሙሉ ነገር ምንም የጎደለብኝ ነገር የለም ምንም አንዴ እንኳን ኪሴ አልገባው አንድ ጊዜ አልገባው አረፍቃድ ልጅ እድል የለም እዚህ ደስ ይላል በጣም ነው ማመስገን እንፈልገው አመስግንልኝ እሱንም አንተንም በጣም አመሰግናለሁ ስለሰጠኝ ጊዜ ስለሰጣችሁኝ ፍቅር እጅግ ከፍተኛ የሆነ ምስጋናዬን አቀርባለሁ በጣም እናመሰግናለን እድሉ ያው ዳግም እንደምንገናኝ ተስፋ አደርጋለሁ ክብራትና ክብራን ተመልካቾቻችን ካስትሮ ቲዩብን እየተከታተላችሁ ድንቅ ጊዜ ስላሳለፋችሁ በጣም እናመሰግናለን ያው ድንቅ ጊዜ እንዳሳለፋችሁ እርግጠኛ ሆኜ ነው የምናገረው ብዙ ዕውቀትን ትምህርትን ተሞክሮን ያገኛችሁበት ቆይታ ከተወዳጁ ከታላቁ የኢትዮጵያ እግር ኳስ ኮከብ እድሉ ደረጀ ጋር ያደረኩት ቆይታ ይህን ይመስል ነበር ሳምንት በተመሳሳይ ፕሮግራም በተለየ ዝግጅት ጠብቃችኋለሁ ካስትሮ ቲዩብ ሼር ላይክ ሰብስክራይብ ይደረግ ሳምንት እንገናኝ